አንቺ ማሚ ወይ ጉድ ምንድነው የሚያስጮህ ደግሞ ዛሬ ሳሙና መጠቀም ጀመርሻ ማ እኔ ሳሙና አይለለኝ ነው እደዛ የራሴ ሰው እንደገና ተጠቀሚበት እናት ያደርሽ ምን ፈልገህ ነው እንደምትሆነው እስቲ እንዴት ነው አላማረብኝ ድሮስ የኔ ልጅ ምን ይጎላል ካልክ እኮ ነው ዛሬ ደግሞ ጥቁር በጥቁር ለብሳ ሰንደል መስላል አረ ማሚ እንደዛ አይባልም እኔ አንቺ ልጅ እኮ ትንሽ ስለብስ ነው ድምቀመለው እቺ ድህነቱ ጥር አድርጋ ይዛይ ነው እንጂ ስማ ድህነትና ጥይትን እኮ ብልጥ ሰው ለጥ ብሎ ያሳልፈዋል ማያልፍ ነገር የለም ሁሉም ያልፋል እንደዚህ ያልሽው ድፍን 2 አመት ሲቪዥን ከራተታለሁ ግን ምንም ጠብ የሚል ነገር የለም ያንተ የሆነው ማን ይወስድባል ያንተ የሆነው እንጀራ አንተ ባትበላው እንኳን ይውል ድርቆሽ ሁሉ አፈርፍረት በለዋል እንጂ ማንንም ሰው አይበላው ያንተን ማንንም አይነካብህ አይ ማሚ በጣም ተሳስተሻል እንደዛ ከሆነማ ቲጂን ያልነበረች ለምን የሌላ ሰው ነች ይኸውልሽ ማሚ አንድ ነገር ልንገርሽ አይደለ ምድር ላይ ገንዘብ ካለሽ ያንቺ ያልሆነ ነገር ሁሉ ትወስጃለሽ መብትሽ ነው ዋናው ገንዘብ እኔ ልንገርህ አይደል እቺ ቲጂ የምትባል ሴት እንኳን ቀረች እኔ ከመጀመሪያም እንደው አልወደድኳት ነበር ያንተ ስላልሆነች እኮ ነው ፈጣሪ ከጅ መንጥቆ ወደዛ ይወረወራል ያንተ የራሷ ትመጣለች አቺን ጭውቴሽ እኔ ለማረጋጋት የምትጠቀሚያት ጭውቴ እንዳልሆነ እንኳን በደንብ ታርፈዋለ ታውቃለህ ደሞ ስማ እንጂ ከሞላው ሴት እሷን ሁሉ ቀን ያነሱ እንደዚህ ማላዘን ምን ማለት ነው አረ ስንት ሴት ሞልቷል ታወደዛ እሷ ምን የሚሉት ፈልቅ ነው እንደዚህ አይነት ነገር ፍቅር የሚሉት ፈልጥ ነው እስቲ ነገሩ አፍቅረሽ አታውቀኝማ ስማ ይሄ ብሄድ ያኛው ይመጣል አላሉ ያ ዘፋኝ ማንሱ አንዱ ብሄድ አንዱ ይመጣል አለ ኤፍሬም የሚሉት ዘፋኝ አሉ እኔ እናት ብቻ ቆየው ጠብቀኝ ሙት ቆንጆ ሴት ምታምር ለልጄ እንደ ልጄ እመቤት የሆነችው ስትሄድ ሙዚቃ የምትመስለው ማለት ነው ልክ አው ሙዚቃ ምትለው ፈልጌ እንዲያርጌ ነው ማጨባጥ አንቺ ከመጀመሩ ነው ሰው ማጣበስ ጀመርሽው አታውቀኝማ ጀመርሽ ምን ታውቀኝ ስማ እንጂ ነፍሱን ይማረውና አባትህ እችም እንዳንተ ቆንጆ ነበር ሴት ሁሉ ከቦ ከስር ከስሩ አገባዋለሁ ብሎ እንዴ ሲል እኔ እናት ደቂቃ አልፈጀብኝ መሃል ላይ ገብቼ ዱብ አደረኩታ ዛሬስ ቢሆን ስማ እንጂ እንዲያርጭች አንተንም ያክል ልጅ አድርሽኩ ይሄ ሁሉ ሰው ተሰብስቦ ጠላ የሚጠጣ መስሎ ብሎ የሚውለው ጠላ ፈልጎ መሰለ አጀም ያ ይፈረደበት ጋሽ መንጌ ነው አይደል አይ መንጌንማ ጠላ ፈልጎ መስሎ አይኑካ ገብቶለት እኮ አረባክሽ አሞት እሱም ብትሌለው ብዙ አታስወራይ ነግሬያለሁ አሁን ለማንኛውም እኔ ልሂድ የት ልትል ሲቢ ያስገባለሁ እስኪ የሆነ መስሪያ ቤት ማስታወቂያ አውጥታል አስገባና ሞክር ከሆነ ካልሆነ እንድች ብለ እኔ እናትህ አለውልህ ነግሬያለሁ ቢሆን ቢቀየር ባይቀየር ደግሞ ይሄን ኑሮ እንዳለ እናስኬደዋለን ቤብ ዛሬ ደግሞ እንዴት ብር መሰለሽ መቼም የሰው ልጅ በጣም ደብሮኛል ካለ ቀጥታ ግንኙነቱ ከማታው ጋር ነበር ማለት ነው ማን ያለው አንዳንድ ጥናቶች ግን በጣም ልዩ ምሽት ነበር
ማን ነበር ደግሞ የትናንትናው ተረኛ? ማን ብልሽ ማንን ታውቂያለሽ? እኔ ቆንጆ ግን ከውበት ውበት ከብር ብር ያለው ሸበላ ነበር። አይ ግን አንቺ ልጅ ብር ብር እያልሽ ብር ብለሽ እንዳቀሪ እና ፍቅር ፍቅር እያልኩ እንድጃጃል ትፈልጊያለሽ? ማን ነው ፍቅር መጃጃል ነው ያለሽ? እኔ እንደማውቀውና ጥናቶች እንደሚያመለክቱት ከሆነ ፍቅርና ብር መቼም አንድ ላይ ሆኖ አያውቁም። እሺ እባክሽ ይኸውልሽ እንዴት መሰለሽ አብዛኛውን ጊዜ ገንዘብ ያላቸው ሰዎች ፍቅርን ሲታደሉ አላየሁም። ፍቅር ፍቅር የሚሉ ሰዎች ደግሞ ብዙዎቹ ድህነት ያቆረፈዳቸው ናቸው። እኔ ደግሞ ፍቅርን ብዬ ህይወቴን በመጃጃል ማሳለፍ አልፈልግም። የዛሬ ጥናትሽ ደግሞ ለየት ያለ ነው። ማቴን እኮ ነው ናፍቂ። እስኪ አስቢው መዝናናት ፈልጋለሁ ክለብ ውሰደኝ ስላ ጠላ ቤት ከወሰደኝ፣ ፍቅር ዋና አምሮኛል ዋና አትወስደኝም ስላ ዋናማ ድሮ ቀበና ላይ ያኘ ነው እያለ የወራጅ ውሃ ታሪኩን ከነገረኝ፣ በኩኪስና በዳቦ ቆሎ ጥርሴን እያደነዘዘ ወክና አርግ ከሚለኝ ወንድ ጋር ጊዜን ማሳለፍ አልፈልግም። እና አንቺ የምትፈልጊያቸው ወንዶች ወደ አንቺ የማይመጡ ከሆነ ምን ታደርጊያለሽ? እኔ ወደ እነሱ ሄዳለሁ። ናፍቂዬ ገንዘብ እኮ አንቺ ወዳለሽበት ሰት ብሎ አይመጣም። አንቺ ነሽ ወደሱ መሄድ ያለብሽ፣ ወደ ገንዘቡ ማለት ነው። ከዛው በትሽና ሲይዘሽ ትደራደሪያለሽ። ከማን ጋር ነው የምትደራደሪው? ከሀብት ጋር ነው። ይልቅ አንቺም ይሄን የመሰለ ውበት መልክና ቁመናሽን በባዳ አታስቀሪ። ከኔ ጋር የሀብት ጉዞሽን ሀብልሽ ብትጀምሪ ይሻልሻል። እኔ ግን እንደዚህ አይነት ሰው ከመሆን ቆሜ በቀር ይሻለኛል። የኔ ቆንጆ ይሄ ፊልም አይደለም ሪል ላይፍ ነው። ይልቅ ሁሉንም ነገር ቆም ብለሽ አስቢበትና ከኔ ጋር አንድ ብለሽ የሀብት ጉዞሽን ብትጀምሪ ይሻልሻል። እንደዚህ እንኳን እንደማላደርግ ሁለታችንም ጠንቅቀን እናውቃለን። ገንዘብ ሀብት ምናምን ብንኖርማ ያን የዘላለምን ጥያቄ ይቀበል ነበር። ግን እኔ እንደዚህ አይነት ሴት አይደለሁም። ምን አንቺ ግን ግፈኛ እኮ ነሽ። አሁን ዜድ ሁሉን ያማለው አንድ ነበር። እኔ መሰለ ሀብትና ቁመና አሞራ በላው። ሰላም እንዴት ነህ ዜድ? ሰላም አለሁልህ። ሰላም ነው ናፍቂ? እንዴት ነሽ? እሺ ሰላም እንደምን ነሽ? ሁሉ ሰላም? ቁጭ በል ዜድ። ሰላም እንዴት ነህ? አለሁልህ። ጠፋህ? በሰላም ሰላም ነው። ሰላም ምናምን እንዴት ነው? ጥሩ ነው። አይኝሽ ለምንድን ነው ማንነግሪያት? እስቲ ያለውን ነገር ንገሪያት። ምን እሷ እኮ ግትር ካለች መመለሻ የላት። ቆይ ግን እናንተ እንዴት ነው የምታስቡት? ፍቅር የሚባል ነገር አከተመለስ ማለት ነው? ናፍቂ እኔ እኮ እዚህ መጣሁ አንቺን አፍቅሬ ነው። ደግሞ ምንም ነገር እንዲቸገርሽ አልፈልግም። ወደፊትም ቢሆን አብረን ስንኖር በቂ ሀብትና ንብረት አለ። ይኸውልህ ዘላለም ያንተ ሀብትና ንብረት ገደል ሊገባ ይችላል። እኔ ናፍቆት ቆሎ እየቆረጠምኩኝ ቢሆን ከማፈቅረው ሰው ጋር ነው መኖር የምፈልገው። ናፍቂ ምን እያልሽ ነው? ፍቅር እኮ በመላመድ የሚመጣ ነገር ነው። ዜድ ግን አንቺ ጥሩ አመለካከትና ፍቅር አለው። ይሄ በቂ መሰለኝ። እኔ ደግሞ ፍቅር በመላመድ ይመጣል ብዬ አላምንማ። እንዴ ፍቅር እኮ ትልቅ ጸጋ እኮ ነው። እንዴ እንዴት ነው ከማላፈቅረው ሰው ጋር እየኖርኩኝ የፍቅርን ዋጋ ማራክሰው? ናፍቂ ጥሩ ህይወት ይኖረናል። ደስተኛ አደርግሻለሁ። ይኸውልህ ዘላለም ይሄን ጥያቄ ደግሞ እንዳታነሳው። ያንተን ፍቅር መቀበል አልችልም። ለነገሩ ልፊ ቢለኝ ነው ከአንቺ ጋር የምታረቀው። ታያለሽ ደግሞ የኔ አምላክ ይሄን አይነት አመለካከትሽን ፍንቅል አድርጎ ያወጣልሽ። ዛሬ ማቀኑ ነው ድምቅ ነው የምልበት። ልታሳብደኝ እኮ ነው ልታሳብደኝ። ባለቃባት ኖሮ ልታሳብደኝ እኮ ነው። ማን እንደሆነ ካላወቀች ወይ መስፍኔ ምን ሆነ ነው? አንተ ግን ይሄን ነገርን አታውም አይደል? ይኸውልህ እኔ የምፈራልህ ነገ አንዱ እንዲህ ስትሰማይቶ አናትን ብሎ እንዳይገላግል ነው። ሚስቴ መስለሽኝ እኮ ነው። አንቺ ማንም አይጠጋሽም። ምንሽም እኮ ሚስቴ ነው የምመስለው። እሺ
በቃ ልሄድበት ሂድ። ብዬ ደግሞ ከአንቺ ጋር እባክህ አምላኬ እባክህ እንደው ገበያውን ቶልቶሎ መጣ አርግልኝ እባክህ። እንደው ምቀኛውን ደግሞ ያዝልኝ አደራ። እንደው የምንትዋብ ጠላ መንደር ለመንደር ከሚንከራተት ይልቅ እንደው በደንብ እየተሸጠ ገበያው ተከፍቶ ሌላ ደግሞ ብራንች እንድከፍት ደግሞ እርዳኝ አደራ። በእውነት የኔ ጠላ እንደው ከመንደር ከሚቀር ይሄው ከሀገር እስከ ሀገር ድረስ በአፍሪካ በዓለም እንዲዞር ደግሞ እንዲሁ ታሽቆ ኤክስቦ እንዲደረግ አደራህን እርዳኝ። ደግሞ አደራ እንዲሁ እዚህ የሚጠጡ ሰዎች ደግሞ እንዲሁ ተመችቷቸው ጥሩ ሆኖላቸው ምንትዋ ጠላ እያሉ እንዲንከለከሉ አድርግልኝ። ዮናስ ድረስ ባንዲው ጠላሽ እያንከለከለ እያመጣን አይደለም እንዴ አንተ? እንደው ምን ቀልበቢስ ና አደረሃን እንዴ? አስደነገጥከኝ እኮ። አይ መቼም እንደው መደንገጥ አይደለም እኔን ስታይ ወከከም እንዲው ነገር አለ። እኔ ምን ትዋብ ነኝ እንዴ? አይደለም ባንተ በሌላውም ልቤ ትርክክ አላለም። እቀይ እኔ ምንሽ የሆነ ሆነና አሁን ጠላው ደርሷል። እንዴታ ስማ እንጂ እድሜ ለምን ትዋብ በሉ እንጂ በሌሊት ተነስቼ በባዶ ወዳችሁ ቁርስ እንዳትበሉ ይሄው አዘጋጅቼ ቁጭ አርጌዋለሁ። ልባውቅ እኮ ነሽ አንቺ እኮ ልባውቅ ነሽ። እውነቴን ነው የምልሽ አንቺ በባዶ ሆድ ይሄንን ቁርስ እንጀራ ግባ አትግባ ትግል ሆነ እኮ የአንቺን አንድና ሁለት ጠላ ስገሽርበት ያኔ ወከክ ይለሽ ወይጀልም ታሽ እዛዬት እንድደስ ማለት ደግሞ ንቀናቄው እሰይ መጣሽ የፊቱን ጨርሼ ሳላይ ምን እያየ ነበር? ያላውን ጨርሼ ሳላይ ወዲህ ነው። አቤት አንተ እንደው መቼ ነው የምታረገው? ሞት አራድ ነው ትልቅ ሰው ነው። ተዋርጅ ተውልቀን ወጣትነት በልጦ እኔ ቤት ይኸውልህ ያ ትልቁ ጣሳ ይሄ ትልቁ አለ አይደል? እሱን ሰው አይፈልግም። እንደዚህ ቀርቦ በዚህ መጠጣት ነው የሚፈልግ። እንዴ አንቺ ዋናው ተጠላው ነው እንጂ ተጆጉ ምን አለልኛ? እስቲ ይኸውልህ ተጠራቅሞ ቁጭ ብሏል። ሁሉ ደንበኛ እኮ ነው። ያም ሲመጣ በዛሽ በኒኬሉ አስር ዝም ብለሽ በጆካ አቅርቢ ይሉኛል። እዛ ነው ዋናው ጠማቂውና ጠላው ነው። ስማ እንጂ እኔ ታዲያ ይሄን ህብረተሰብ አላገለገልኩትም? በሚገባ እንጂ እንዴታ አዎ ለ8 ዓመት በቅንነት በታጋሽነት በፍቅር በደንብ አርጌ እኮ ይሄን ጠጭ ህብረተሰብ እኮ በደንብ አርጌ አገልግዬዋለሁ። በሚገባች ምን ትዬ እንዴ አንቺ ባት ኖሪ ኖሮ እኮ ይሄ ማህበረሰብ በባዶ ሆዱ ቁርሱን እየበላ ይቸገር ነበር። የሆነው ይሁንላለው ዮኒ የት ሄዶ ነው? ስራው የት ሄዳል ብለህ ነው? ስራ ፍለጋ ነው እንዴ? ምን ነው የኔ ረዳት ሆኖ መስራት ሰለቸው እንዴ? እኔ እሳቸው በፍጥነት ስለሚነዱ አንድ ቀን ገደል ወስደው ነው የሚከቱኝ። ይተው ብላቸውም አልሰሙኝም አለኮ። እኔ ልሙት ነው የምልሽ አባቴ ይሙት እንዴ እንደዚህ በፍጥነት ማሽከርከር እኮ ትቻለሁ። ስንት ቀን ጋሽ መንጌ ከጠጡ አይንዱ ይተው ቀስ ይበሉ ብላቸው በቃ አልሰማኛሉ ብሎ እንደው ስንት ቀን ሲማረር ነበር። አሁን ይኸውልህ ተው ልሙት እያልኩሽ ትቻለሁ እንዴ። በዚህ የተነሳማ ስራውን ማቆም የለበትም። ምን ወይ አንተ አሁን አታፈጥንም? አቤት ስማ 30 የተደረገበትም እኮ ምክንያት አለው አይደለም መንጌ? ትክክል ብለሻል። እንደው ምን ትዬ ይሄ ጨዋታሽ እኮ ነው ልቤን ቅልጥ የሚያደርገው። እንደው ስማ እንጂ ልብ ምናምን የምትለውን ተውና ጠላይ ዛሬ እንዴት ነው? እንዴ ጠላይ ብለሽ መጠየቅሽ እንጂ አንቺ አይደለም የጠመቅሽው የነካሽው ራሱ እንዴ ጥፍጥና አይደለም። ታዲያ እሱ አይደለ እንዴ ያሽወራ የሚያመጣኝ? ኧረ ተው መንጌ ተው አታሽኮርመኝ ተው። ምን ጎዶሽ ከሙያ ተመልክ መልክ እንዴ ከመረብሽ እኮ ነው። እንደው ምን አለበት እንደው ዮኒዬ ራሱን ችሎ ተዚህ ቤት ወጥቶልኝ እኔም አንቺን እንደው የፖለቲካ ጥገኝነት ጠይቄና አንድ ቤት ሆኖ ተው እናቴ ዮናስ ነገርማ ምን አለው ብለህ ነው? መድከም ሆነ እኮ ልጄ። አይዞሽ እንዴ ይስተካከላል እንዴ ሁሉም እኮ ያልፋል።
እኔስ እንደው ስራ ከማጣቱም በላይ ብክንክን የሚያረግና የሚያናደኝ ምን እንደሆነ ታውቃለህ? ያቺ ትግስት የምትባል ሴት አፍንጫላ አስብላው ከሄደች በኋላ ልጅ እኮ ከቀልቡ ጋር አይደለም። በእውነት የድሮ ዮናስ እኮ አይደለም። አሁን እንደ ድሮ መሳቅ መጫወት የለም። በቃ ቤት ገብቶ ዝም ሲወጣም በቃ ይሁን። አይዞሽ ዮናስ ጎበዝ ልጅ ነው። ይሄን ጊዜ ያልፈዋል። ይኸውልሽ እሾህም በሾህ አይደለ። አሁን ቆንጆ የተሻለች ነገር ሲያገኝ እኮ ይረሳዋል። ወጭራም ብለሽ እንደው ባከለስ ያድርግልኝ ሙት መንጌ። ኧረ እንደው እኔስ እሱ አርፎ አይቼ እኔም እረፍት ነው። እንደው እኔ የምልህ ደግሞ ልጠይቅ እያልኩ ነበር። ያ መስፍን ሰሞኑን የት ሄዶ ነው? በደህናው ነው ግን? መስፍን አይ እንግዲህ ያው እንደለመደው እንግዲህ መንገድ ለመንገድ የሚያልፉና የሚያገድሙ ሴቶች ያው እየሳበ አንተ ደግሞ ምን ትናለ? አይ ልጄ ትምህርት እማራለሁ ብሎ ከእናትና ከአባቱ ጉያ ወጥቶ እንዲህ አይነት ልጅ ሆኖ ይምጣ። እንዴት የሚያምረው ልጅ! እሱ ውስጥ ነው የሚያሳዝነኝ። እኔስ እንዴት እንደምቀናበት። በመስፍን በምኑ ነው የምትቀናው? ባሳሳሙ አቤት እንደው እኔም እንደው እውነቴን ነው የምልሽ። እኔም እንደው ፈቅዶልኝ እንደው እንደሱ ባደረገኝና ነጣነቴን አውጄ በቀን 3-4 እየተመላለስኩ ስልሽ ተው መንጌ፣ እንደው ትልቅ ሰው ነው እንደው ጨዋታ ሁሉ መስማማው ነው። እንደው ወይ ጉድ እሱ በላይ ምን አለ ብለሽ ነው? ማዘር ጠላ አልደረሰም እንዴ? መስፍኔ መጣህ? እናቴ ምን ሆነ ነው የጠፋ ልጅዋ? መንገሻ እግሮት ከዚህ ቤት ተጠርጓል። ወጣለ ታዲያ ለኔ ነው የሚበረታው እኮ እናቴ። ግን እድለኛ እኮ ነው እሱ መሳም መሆኑ። እንደው የምልህ ምንድነው መንገድ ላይ ያገኛቸውን ሁሉ ሴቶች የምትሰም? ሚስቴ መስለውኝ ነው ሊያሳብዱኝ። እኔ ችያቸው ነው እንጂ ሊያሳብዱኝ። መስፍንዬ እናቴ ጠፍተህብኝ ሰንብተ ልጅዋ። ወይ አፈር ልብላ። ምን ጠላ ልስጥህ? ጠላ ሰጠዋለሁ። እሱስ ቁጭ እያደረገው እየሄደ እኮ ነው። ደግሞ አንዳንድ መች ይጠጣዋል ብለህ ይጠጣል። አሁን ይጠጣል። ፍቅር ምን ሆንክብኝ? ቲጂ አሁንስ በጣም እየደበረኝ ነው። እናቴ ባሻሮ ተቃጥላ አሳድገኝ እንደዛ ተንከራታ አስተምራኝ በቃላል ተመልሼ ሸክም ሆንኩባት። ለሷ የሆነ ነገር እንኳን ማድረግ አልቻልኩም። አይዞሽ የኔ ፍቅር፣ ሁሉም እናልፈዋለን። ደግሞ እኮ እኔ ሁሌም ከጎኗ አለሁ አይደል? ስለዚህ አይዞህ እሺ። በዚህ እኮ ነው የምወድሽ። አይ ትዕግስት፣ የስራሽን ይስጥሽ። አቤት እንዴት ነው የሚበላው! አቤት 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 ጭንስር! አቤት ጭንስር ያለ ሳት! አቤት ጭንስር ያለ ሳት! ምን ጉድ ነው እናንተዬ! እንዴ ሴቱም ወንዱም እንደው ጭኑን ጉድ ነው እኮ ጉድ ነው። ገስገስና በለው ገስገስና በለው
ጠላትህን አጋድመህ እንደ በሬ ረደው ደስደስና በለው አንቺን ነው ዳማዬ ዳማዬ አንቺን ነው ዳማዬ ዳማዬ። ምነው ይወንዬ አትደውልልኝም ነበር እንዴ? መጥቼ እኮ ፒክ አረግህ ነበረ። መኪና ቦሎ የላትማ። ምናልባት ትራፊክ እንዳይቀጣ ፈርቼ ነው። እንዴ ደግሞ ለዚህ እኔ አባትህ መላጣለሁ እንዴ? እቺ አባቴ ምናምን ስትል የሆነ ነገር አለ ማለት ነው። እንግዲህ መቼም ይወንዬ ስቀማምስ እኮ ዝም ብሎ ያስቀበጣጥረኛል። ይኸውልህ ጋሽ መንጌ ማሚ ጋር ሂደህ ከጠላ ውጪ ምንም ነገር እንዲፈጠር አልፈልግም። እንዴ ይሄ አይኑካንም እንዲህ ገረፍ አድርጌ የማልፈውንም እሷንም ልትከለክለኝ? እሱ ይፈቀድልሃል፣ ግን ሙሉ ሸዋር ገባለሁ ካልክ አልፋታም። እሱንስ ማናየበት? እሱን ካልከለከልከኝ ይወንዬ። ለማንኛውም ምን ላግዝህ? ይኸው እዚህ የሀገር የሚጣፉ ሱሪዎች መጥተዋል። ይልቅ እሱን ታግዘኛለህ፣ እሱን ትጨርሳለህ። እኔ እኮ ሰው ግራ ነው የሚገባኝ። ምን ሆኖ ነው ግን ሁሉም ሰው ይዞት የሚመጣው ሱሪ እንዳለ ጭኖ የተቀደደ ነው እንዴ? የጭንን ነገር እንዴት አታውቀውም እንዴ? እሱ ማለት እኮ እሳት ቀጠና እኮ ነው። እሳት ቀጠና። ይኸው አንዱ እንኳን እንግዲህ የተማሪ ሱሪ ነው። የሚገርመኝ ነገር አንደኛው ይመጣና ጭኑን ስፋልኝ፣ እግሩን አጥበብልኝ፣ እግሩን ቁረጥልኝ። በቃ ሰው ሁሉ እንዲህ ነው የሚያሰፋው። የሚገርምህ እኮ ነው እንደው በዚህ ዘመን እጭን ስር እንዳለ ጨርቅና ጤፍ ለመብላት እንደሚሞክር ሰው የተሰቃየ የለም። እውነቴን ነው የምልህ። አቤት መንጌ፣ በቃ ሀሳብ ካገኘ ቦርቀቅ ማረግ ትወዳለህ። በላሁን ይልቅ እኔ ይኸውልህ አንተን አናይችን ጨርስ፣ እኔ ደግሞ እናትህ ጋር ልሂድና አላይ ልለጋ። አንተ ፍንዳታ ሼባ ይኸውልህ ምንም ነገር እንዳይሆን። እኔ እኮ ግራ የሚገባኝ ነገር አንተ አርሶ ብዬ ጀምሬ አንተ ብዬ የምጨርሰው ነገር። እሱ ችግር የለውም። አንዴ ማክበር አንዴ ማቅለል የዘመኑ ባህሪ ነው። ችግር የለም አባቴ። አንቱ ተው ቀርቶብኝ በአንተም በተንከባከብከኝ። በል እንግዲህ ናጨርስ አንቱ ልጅ አንተ አልኩህ ይላል። ተላውጪ አይ እንግዲህ ግባ ስራ። ሚስቴ መስለኝ እኮ ነው። አንተ አስደነገጠችኝ እኮ። እብድ ራሱ እንደሱ አይጮህ። በቃ ይፊዝ ጸባዩ ነው። ባህሪ ነው። እሺ አመሉ እኮ ነው። እግሬ ሁሉ ተሳሰረ እኮ። አይዞሽ በቃ ሂጂሽ፣ ምንም አያደርግሽም። እባክህ ትንሽ ሸኘኝ። እኔ እንኳን ስራ አለች። እናትህ ትንሽ ሸኘኝ። በቃ እሺ በለኝ። እሺ ቀለል አድርጊው። መስፍኔን እስክለምጂው ነው እንጂ ጥሩ ልጅ ነው። ግን ምን ሆኖ ነው? መስፍኔ ልጅነት ጓደኛዬ ነው እና ዩኒቨርሲቲ ገባ። ከ2 አመት በኋላ ሲመጣ እንደዚሁ ነው መጣ። ማለት ምክንያቱ አልታወቀም። በጣም የሚያፈቅራት ሴት ነበረች። በሷ ክደት ምክንያት ነው። ሲያሳዝን። እኔ ልጅ ደረሽ አይደል? እሺ በጣም ነው የማመሰግነው። እና ደግሞ ብድር መላሽ አድርገኝ። እንደዛ እንኳን ባትይኝ ደስ ይለኛል። ማለት ያ ማለት እኮ አንድ አምሮዋን የታመመች ሴት መጣ ስትስመኝ እኔ ላስጥል ማለት ነው። ነው እንደዛ እንኳን ለማለት ፈልጌ አይደለም። እሺ በቃ ውለታ መላሽ አድርገኝ። እንደዛ ጥሩ ነው።
ባይሆን አንድ ጥያቄ ልጠይቅሽ እኮ። እኔም እኮ እስካሁን እንዴት ስልኬን አልተቀበለኝም እያልኩ ነበር። አይ እንደዛ ለማለት ፈልጌ አይደለም። መልካም ነገር አድርጎልኛል ብለሽ ካሰብሽ እኔ ያረኩልሽን መልካም ነገር አንቺ ደግሞ ለሌላ ሰው አድርጊ። እሺ እንደዛ አደርጋለሁ። ለሰዎች ጥሩ ነገር ለማድረግ እሞክራለሁ። ቃል በተግባር ሲገለጽ ነው ደስ የሚለኝ። እና ስልኬን እንኳን አትቀበለኝም? እና አያስፈልግም። እኔ ብዙ ሜሴጅ ስልክ መቀበል አይመቸኝም። ማለት እሱ የግል ጉዳይ ነው። እሺ ቢያንስ አንተን ቁጥር ስጠኝ። ምክንያት? ስልክህን ለመቀበል የግድ ምክንያታዊ መሆን አለብኝ? ለምንም ነገር ምክንያት ፈልጋለሁ። እሺ እዚህ ሰፈር ስለሆንኩ አንዳንዴ እኔ እብድ በጣም ስለምፈራ ሲያባረኝ እንድሸኘኝ። እብድ ሚል ሰው አልወድም። ይኸውም መስፍኔ ከቻልሽ የአእምሮ ታማሚ በያቸው። ማለቴ ለጠቅላላ እውቀት ነው። እሺ ይቅርታ። አማራ እንደዛ ነው የምለው። እና ግን ምክንያት ተሰማኝ አይደለም? እሺ ያሹ 09 ማን ብዬ ለያዘው? ዮናስ። እሺ ዮናስ። እና ደግሞ ሰፈር ውስጥ ሰላም በለኝ። እሺ ስሜኝ ደግሞ ናፍቆት ብለህ ያዘው። ቻው። እንዴ ናፍቄ ምን እየሆንሽ እንዳለ ግን ታወቅሻል? ደጋግመሽ እያሰብሽው እኮ ነው። ይሄ ደግሞ አንቺ ማንነት አይደለም። በቃ በአንድ አጋጣሚ ረዳሽ፣ ከዛ ሸኘሽ፣ አለቀ። የምን ደጋግሞ ማሰብ ነው? ደግሞ እኮ ማንነቱ አይታወቅም። ወንዶችን ቶሎ መቅረብ ትርፉ መዘዝ ነው። ግን ደውዬ እኮ አመሰግናለሁ ብሎ ምንም ክፋት የለውም። ማመስገን ደግሞ ጨዋነት ነው። ሄሎ ማልበል? ዮናስ? በትክክል ናፍቆት ነኝ። ናፍቆት ይቅርታ አላወቅኩሽ። እንደውም ቅድም የሸኘኝ ልጅ ባክሽ ስቀልድሽ ነው። ምን ነው በዚህ ማታ መስፍን መጣ እንዴ? አይ እንደዛ እንኳን አይደለም። ላደረክልኝ ሰብአዊነት ላመሰግን ነበር። እሱን እኮ እዛው ነግሬሽ ነበረ። እኔ ያረኩልሽን መልካም ነገር አንቺ ደግሞ ለሌላ ሰው አድርጊ ብዬ። ኦ ይቅርታ ዘነጋሁት። በልጅነትሽ ሰነፍ ተማሪ ነበርሽ ማለት ነው። ስንፍና ወንዝ አያሻግርም እየተባልኩ ስላደግኩ እንደዛ እንኳን አልነበርኩም። ይቀለሜ ነሽ ማለት ነው። እዛም አልደርስም። በቃኛ ሰፈር ነሽ። እናንተ ደግሞ የተሰፈር ናችሁ? እኛ ማል ሰፋሪ ነን። ወይ ቀለሜ አይደለንም ወይ ኩራጅ አይደለንም። ያው አለ አይደል እዛ አካባቢ። እኔም እዛው ሰፈር ሳልሆን አልቀርም። ለማንኛውም ምን ልታዘዝ? በዚህ ማታ መቼም መስፍን ያልመጣ አናሸኝኝ አትይኝም? አረ እንደዛ እንኳን አይደለም። ከስራ ስወጣ ድንገት ካመሸኝ እንድትሸኘኝ ነበር። ግን እኮ ያው ሴት ስሸኝ ካየችኝ ማሚ ትቆጣኛለች። እሺ አቡቡ ደግሞ ምን ብለው ነው የሚቆጡክ? አለ አይደለ ለምን ከሴት ጋር ትሄዳለህ? እድሜ ገና ነው ብላ ነው። አሃ ከሌሎች ሴቶች ጋርም ታወራለህ ማለት ነው? አረ ቁጥጥር ቼክ እያደረግሽ ነው? ምን ነው ደግሞ ቼክ ማረጋው? ያው አለ አይደለ ሲንግል መሆኔና ተጫዋች ነህ። ያው ግብ የለም እንጂ ሁሌ እንደተጫወትኩ ነው። አይዞ ተስፋ አትቁረጥ። ግብ እኮ የሚገባው ከብዙ ሙከራ በኋላ ነው። ባክሽ ተይ፣ ይሄ ጨዋታ በጣም ከብዶኛል። ምንድነው ደግሞ ይሄን ያክል ከባድ የሆነብክ? በቴክስታይል ነው የተመረኩት። ድፍን 2 አመት ሞላኝ ስራ መፈለግ ከጀመርኩ። ግን ስራ ያገኘሁት ጋሽ መንጌ ጋር ብቻ ነው። ጋሽ መንጌ ደግሞ ማን ናቸው? አባት ናቸው? አይ አባቴ እንኳን አይደሉም፣ ግን እንደ አባቴ ነው ማከብራቸው። ቀደም እኮ መስፍኔ ሲስምሽ እዛውኝ ነበር ያየውሽ። እና ህይወት በእጅጉ ከብዳኛለች የምትለው ለ2 አመት ስራ ስላላገኘ ነው ወይንስ ሌላ ችግር አለ? እንዴ ነው ያቀለልሽው? እኔ ስራ ማጣቴ? ኖ እኔ እንደዛ አላልኩም።
ግን የማንኛውም ተመራቂ ተማሪ ፈተናው ይሄ ስለሆነ ያው ብዙ አታስብ ብዬ ነው። እሱስ ልክ ብለሻል። እና ሌላ ከባዱ የሆነብን ፈተና ማወቅ ይችላል? ሁሉም ቢናገሩት ወድ ባዶ ይቀራል አሉ ጋሽ መንጌ። ለማንኛውም እዚህ ጋር ጨዋታችንን ብናቆም አይሻልም? በቃ ደህና ደሪ። እሺ በጣም አመሰግናለሁ። ደህና ደር። በቃ ቻው። ምን ነው ጋሽ መንጌ በሰላም ነው በጠዋቱ? አንተ ልጅ ተው፣ ያንቱ ታህንተው የወደፊት አባት አንቱ አይባልም እንዴ? እኔ እንደዚህ አይነት ስፍጥና እንደማይመቸኝ ያውቃሉአል። እሱስ አዎ አውቃለሁኝ። እና ዛሬ ምን እግር ጣሉት? ያው በባዶ ሆዴ ቁርስ መብላት እንደማልወድ ታውቃለህ አይደለ? እኮ ዛሬ እኮ ጠላ የለም። በሳምንት 3 ቀን ብቻ እንደሚወጣ ያውቁም እንዴ? እንዴ ጠንቅቄ አውቃለሁኝ። ግን እንደው ምን ትየመላ አታጣም ብዬ እኮ ነው። ማታ ጨርሻለሁ ስትል ሰምቻታለሁ። ለዚህ የለም ማለት ነው እንዴ? ማንጂ አቤት። በጠዋቱ መጣናት ድራ መጣሁልሽ እኮ መላ አታጭም ብዬ መጣሁ። አንተ ማናት አለም እንዴት ተብሎ ፈጥጭ ማታ የለም ስትይ አልነበር እንዴ? እና ማታ ነው። አሁን ደግሞ እኮ ጠዋት ነው እኮ። በቃ ካለ ደግሞ ለሌላም ሲሸጣ የለኝማ ለመንጌ ብቻ ነው። አንተ በቃ ደግሞ ልትቆጣጠረኝ ትፈልጋለህ? አላ አይደለ? ያው ዙሩን አከራራችሁት እዴ ዘከረከረ ይኸውልህ ሰማይ ወዲህ ጨዋታውና ቀልዱን ተውና ሂድና መኪናዋን ሞተሩን አሙቅ። ደንበኛና ተሳፋሪ እንዳይጉላላ አደራህን። የኔ ጎረምሳ ታላበልናት ያደገኩ አይደል? ካልተቀመጠ አንተ ደግሞ አትበጥረቅ። እንግዲህ ጠላውን ይዤ ልንመጣ ይሄ ወረኛ ሄዳ ተበጣጣ ባሊዱ በዚህ ህመምማ ቢሮ መግባት ማለት የማይታሰብ ነገር ነው። ለናፍቂል ደውልላትና ትንገርልኝ እንጂ አልገባም። ዛሬስ ደግሞ ምን አባቷ ሆና ነው ትናንትና መልስ ያልደውለችልኝ? አንቺ ማታ ምን ሆነሽ? ምን ሆንኩኝ ደግሞ? መደሰሽ እንኳን አትደውይም? ቆይ ደግሞ ያውላ ሰዓት ከማን ጋር ነበር ስታወሪ ነበረው? ወይ ስለመሸኩት ተኛለሽ ብዬ ነው። አንቺ ልጅ የሆነ ነገርማ ሆነሻል። ምን ይኖራል ብለሽ ነው? መቼም ከአባትሽ ጋር አይደለም ያውላ ሰዓት ስታወሪ ነበረው። አንቺ እብድ! እባክሽ አንድ መልካም ሰው ተዋውቂ እያመሰገንኩት ነበር። መልካም ሰው? ምን አይነት መልካም ሰው ነው ደግሞ? ታሪኩ ብዙ ነው። ቢሮ ስመጣ እናወራለን። አንቺ ልጅ ምንም ነገር ስራሽ እያማረኝ አይደለም። የሆነ ነገርሽማ ተለዋውጧል። ኧረ ምንም የለም። እሺ ለማንኛውም ዛሬ ቢሮ አልገባም። እሺ ንገሪልኝ፣ ትንሽ አመም አድርጎኛል። ምን ነው? ምን ሆንሽ? የወር ግዴታ ነዋ። እሺ በቃ ይውዬ፣ በኋላ ከስራ ስወጣ ቤት እመጣለሁ። መምጣትሽማ ግድ ነው የኔ ቆንጆ። በጣም ብዙ መስማት ያለብኝ ነገር አለ። ወሬኛ በቻው። ቻው። እሺ። ወይኔ አሁን በዛሬ ቀን ትመጣለህ? ውይ ስንት ነገር ነው ያበላሸብኝ። አሁን ይሄን ደህና ወሬ ሰማ ነበረ። ደግሞ ማታ እኮ ቀጥሬዋለሁ። ውይ አሽከርክር ረጋ ብለህ አችኩል ትደርሳለህ ዘና ብለህ ብለዋል። ምንድነው እነዚህ ትርጥ አሽከርካሪ? አሽከርካሪ ማነጋገር በሕግ የተከለከለ ነው። አንተ ግን በጣም ትገርማለህ። ደግሞ ምን አደረኩ? ትናንት መስፍኔ በቀደደል ቀዳዳ ገብተህ ቺኳን ተተያክ ሸኛት አይደል? ሁሉም ተመሳሳይ ናቸው። ሲቀርቡ ተለሳልሰው ይቀርቡና
የቱ ጋር እንኳን ጥለው እንደሚሄዱ አይነግሩም። አሬና ያለማ ሁሉንም አታመሳስላቸው እንዴ? አታውቅም እንዴ ቲጂ ልቤን ሰብራው እንደሄደች? አንተ እውነትህን ነው? እኔማ በዚህ አመት ይኸውልህ ምንም አይነት ስራ ሰርቼ ቲጂዬ ማግባት ነው የምፈልገው። ትቀልዳለህ እንዴ? እዚህ ሀገር ስራ ለራሱ ስራ ፍለጋ አረብ ሀገር ሄደ ነው የሚመስለው። አንድ ስራ የሚባል ነገር የለም። ከምሬ ነው። ሰው ስራ ከማጣቱ የተነሳ ሽንት ቤት ሲመጠጥ ቁሞ ያያል። እዚህ ሀገር ምንም ስራ የለም። ዮኒ ና ላሳይ። ምንድን ነው የምታሳየው? ና ላሳይ። እየቀለድክ ነው? አልቀለድኩም ዮኒ። በዚህ እንኳን እብድ ራሱ አይቀልድም። ና ላሳይ። ቆይ ምንድን ነው የምታሳየው? ና ላሳይ። እስካሁን እኮ ማገገም አልቻልኩም። በቃ እሷ ሄዳለች፣ ህይወት ደግሞ ይቀጥላል። ከዚህ በላይ ልትመልሶ የማችለው ነገር ለምን ነው የተብከነከንክ ጊዜ የምታጠፋው? እሺ ይሁን ብዬ በጀመርስ? የትኛዋ ሴት ናት ነው የምትፈልገው? ከስራ የለኝ፣ ከገቢ ደህና ገቢ የለኝ። እስኪ አስበው፣ እኔ በዚህ ሰዓት የሚያስፈልገኝ ሴት ሳይሆን ስራ ነው። ብር ካለ ይኸውልህ እንኳን ከመሬት አይደለም ከማርስ ላይ ለራሱ ማስመጣት ትችላለህ። አባባሉ እንደሚባለው ማለት ነው፣ ማር ባለበት ቦታ ንብ አለ። እኔ ይሄን ዮኒ ፈጽሞ አላውቀውም። የቱን ነው የምታውቀው? እባክህ ያ ድሮ በፍቅር የሚያምነውን ነው። እሱንማ ቲጂ ቀብራው ሄዳለች። ቲጂ አፈር አልብሳኝ ነው ሄደችው። እመኔም ብሩ ሁሉም ነገር ይስተካከላል። ጥሩ ፍቅርም ይኖራል፣ ጥሩ ስራም ታገኛለህ። ያ ያልተፈተነ ያልፍ ማለት ታረቅ። እስኪ እናየዋለን። አንዴ ላሽከርክር። እኔ የምለው ዮኒ፣ ሰሞኑን መስፍን አንዲት ልጅ አገናኘ የሚባል ወሬ ሰማሁ። የዚህ ሰፈር ቀደዳ ደግሞ ማን ነገረ? እንዴ ማንም ይንገረኝ ማንም፣ ጉዳዩ እውነት ነው ወይ ነው ጥያቄው መልስልኝ በቃ። አዎ እውነት ነው። የሆነ ቀን እዚህ ጋር እየሰራው መስፍኔ ሊስማት ሲል ሄድኩኝና አለያየዋቸው። ከዛ መስፍኔን ስለፈራሽ ሸኘኝ አለች። ሸኘዋት። ሌላ አዲስ ነገር የለም። አይ መስፍኔ ተዛይ ትዕግስት ከምትባለው ልጅ ጋር እንድትለያይ ምክንያት ቢሆን መስፍን፣ ይችን ቢያገናኝህ ደግሞ መስፍን። እንዲሁ የሚገርም እኮ ነው። ደግሞ ምን ማለት ነው? ምን ይታወቃል እንግዲህ በመስፍኔ በኩል ውሃ አጣጭህን ሊያገናኘው ይሆናል። እንደዚህ አይነት ቀልድ አይገባኝም። አይደለም አይገባኝም ብትል እኮ ምን ዋጋ አለው? ውሃ አጣጭህ እኮ በየት በኩል እንደምትመጣ ምንም የምታውቀው ነገር የለም አይደል እንዴ? አዩኒ ማን ደወለች? እንዴ እሷ ነች? እሷ ነች ደወለች? አዎ እሷ ናት። አቤት እንደው ምን አይነት ልበቀና ነች! እንዲህ ስናነሳት ትደውላለች። አንሳው። ሄሎ ዮኒ፣ የተዋጣለ ልብስ ሰፊ ለመሆን የተሆነና ያው እዛችሁ መኪናዬ ላይ ቁጭ ብዬ ሜዳውን በ30 ዳገቱን ደግሞ በ60 እየነዳው ነው። ቀበጥ አድርገህ ነው ለመሆኑ የምንሄደው? የተበሳሳ ነው እንጂ ያው አስር ያለው። እሺ ለማንኛውም እየመጣውኝ ነው። ያው እንግዲህ ላስቸግር ነው። ሸኘኛለሁ። በቃ ነው እጠብቅሻለሁ። እሺ ምን አለችህ? እየመጣው ነው።
እየመጣው ነው። ያው መስፍኔ ስለምትፈራው ወደ ሰፈር ትሸኘኛለን ያለችው። እንዴ ታዲያ ሸኛታ ማንንም ስትሸኝ አይደል እንዴ እንወርከው እንዴ ሸኛታ እንዴ። ቆይ ከዚህ በፊት ትተዋወቃላችሁ እንዴ? ባላውቃትስ እንዲሁ ሳላውቃት ልቤ ወደዳት። በቃ ውድድ አረኳት። በል ስትመጣ ደግሞ ምንም ነገር እንዳትቀባጥር። ኧረ ወዲያ ምንም አልቀበጣጠሩም እንዴ። በዚህማ ስጋት አይግባ። ሂድ ይልቅ ሸኛት። ትመጣለች እኮ አው ሸኛት። ምን ነው ቀረሽ? ኧረ ምንም። እና ግን ስራ እንዴት ነው? ስራ ያው የሰው ቀዳዳ እየሸፈነ ነው ማለት። የተቀደደባቸውን ሸፈንን ማለት የሰው ቀዳዳ ሸፈንን ማለት አንድ አይነት። ሱስ ልክ ነው። እንዴ መስፍኔ ዮኒ ወይ ስም ያስተዋወቃችሁ አይደል? ከየት እየመጣ ነው? ሚስቴን ሸኝቻት እየመጣሁ ነው። የትኛዋ ሚስት? ያቺ ልታሳብደኝ ነበረችው። አወቃት። ዮኒ አንዴ ሳሚ። እንደዛማ አይደረግም። ሙዬ ሳሚሽ አይደረግም። ሳሚሻል በደንብ ደስ ይበለው ብዬ በደንብ ሳሚ በደንብ። እኔ ስሜ ላሳይ። ይኸው ደስ ሲል ሙዬ እዚህ ጋር ሲደርሱ ሁልጊዜ ሳሚሽ። እሺ እሺ አለች። ሲያሳዝን። ጎበዝ ተማሪ ነበር። በጣም የሚያሳዝን ልጅ ነው። እሺ ያፍቃል። ፎንቃው እንዴት እያለቀሽ ነው? አንቺ ምን አለብሽ? ያልተያዘ ግልግል አያውቅም አይደል የሚባለው? ነገርሽ ነበር እኮ። በዚህ ጉዳይ ልትረጂኝ ፈቃደኛ ከሆንሽ ብቻ ነው እንድታወሪ የሚፈቅድልሽ። ካልሆነ ጓደኝነታችን በሌላ መልኩ ይቀጥላል። የኔን የፍቅር ግንኙነት ሳያካትት ማለት ነው። ይሁንሽ፣ ደረቅ ነገር እኮ ነሽ። ፍቅር አይደለም፣ በፍቅር የማመንና ያለማመን ጉዳይ ነው። ካልሽ እሺ፣ ምን እንዳግዝሽ ነው የምትፈልጊው? እንድታወሪኝ ብቻ። ያለውበትን ስሜት የምተነፍስለት ሰው ፈልጋለሁ። ምንም ሳይነቅፈኝ ሳይተቸኝ የሚሰማኝ ሰው ብቻ ነው የምፈልገው። በዚህ ተስማሚያለሽ? ምን አማራጭ አለ? እስኪ ንገሪኝ ልስማሽ። ከምን እንደምጀምርልሽ አላውቅም። ስትገናኙ ስለምን እንደምታወሩ ምናምን ነው? እኔ እንጃ። የሚያወራኝ ነገር ሁሉ ደስ ይለኛል። በተለይ ደግሞ እዛ የምንሳሳምበት ቦታ ላይ ስንደርስ በጣም ነው ደስ የሚለኝ። ምን ተናገራለሁ? የአንቺ ስራ እኔ ሳወራ መስማት ብቻ ነው። መሳሳም ደረጃ ላይም ደርሳችሁልኛል? እስማ ጨዋታና ቁም ነገሩን እኮ ብታይ እንዴት ደስ እንደሚል አላቅም። በቃ ሁሉ ነገር እየተቆጣጠረኝ። ግን ትንሽ በድሮ ፍቅረኛው ሳይጎዳ አይቀርም። ልቡ በጣም ተሰብሯል። እና ምን ችግር አለው? እንደውም ላንቺ ጥሩ አጋጣሚ ነው ይሆናልሽ። ልቡን በመጠገን ሰበብ አድርገሽ አፈፍ ታደርጊዋለሽ። አንቺና መሰሎቻችሁ እኮ ናችሁ ብዙ የፍቅር ልቦችን እየሰበራችሁ እኔና መሰሎችን ደግሞ ዋጋ የምታስከፍሉ። አንቺ ደግሞ ዞረሽ ከኔ ራስ ላይ አትወርጂ። እኔን ለቀቅ እናቴ። እውነቴን እኮ ነው። ይሄኔ የሆነ የድሮ ፍቅረኛው ልቡን ሰብራ ባትኝ ኖሮ እኔ ይሄን ያክል ዋጋ ባልከፈልኩ ነበር። ቆይ እሷ ለገንዘብ ብላ ጥላው ባትኝ ኖሮ አንቺ እሱን ከየት ታገኝ ነበር?
አንቺ እውነትሽን እኮ ነው። ግን አይገርምም? ይሄን ነገር አላየሁትም ነበር። አሳይ እኔ የምልሽ ምን ትየ አንተ የምትለኝ መንጀ እንዲሁ ይሄን ሰሞን የይወኒ ጠባይ አልተለወጠብሽም? እኔ እንጃ ማታ ማታ መጥቶ ከስልክ ላይ ተጥዶ ያመሻል። እንደገና ደግሞ እንደው የድሮ እውነት ግን እኮ ነው አንተ የድሮ ፈገግታው የተወሰነ እኮ አሁን ደህና ነው እኮ አላልኩም። እሷ ነች። ማን ትጂ? የሰይጣን ጆሮ ይደፈን። ሰው ጥራ ቢሉት ተራሱ ጀመራሉ። ምን ነው እንጨ ምን ነው እንዴ? እና ማናት ታዲያ? ናፍቆት የምትባል ነች። ማናት ደግሞ ናፍቆት? እንግዲህ መስፍን ያመጣለት በረከት ነች። አንተ በደንብ የምታወራ እኮ ነው አብራር ታውራ። አይ ይኸውልሽ እንግዲህ መስፍን እቺ የመሳም አመላለችው አይደለ? አንድ ቀን እንዲህ ሲያልፍ ይመጣና ጉንጯ ላይ ሳም ሲያረጋት ዋ አመላ እንዴ ትጮኻለች። አዛስሽ ከዛማ ተይኝ በሰላምና ማረጋጋት ሰበብ ይገባልሽና ቶይ ወኔ ልጅቷ ለቤቷ ድረስ መሸኘት። አንበሳ ሰላም ሚኒስትር ማረግ እሱን ነበር። አይ ልጄ አንተ እኔ ጀግና። እሺ ከዛስ ምን ሆነ? አረ ከዛማ እንደው ያዩት ይንገሩሽ እንጂ ከዛ በኋላ እየመጣች ሸኘኝ ነው፣ በሰበብ አስባቡ ሸኘኝ ነው። እሱ ወደ ቤቱ መሸኘት ነው። በቃ እየመጣች መሸኘት ነው። መንጂ እንዲህ አይነት እንደው የሚጥመውን ወሬ ይዘው ትከርማለህ። እንደዛ ከሆነማ በለስ ቀንቶታል ማለት ነው። በለስ ሚሉሽ በለስ ነው እንዴ? የተበለስም በለስ እያልኩት አይ እዴ ደግሞ ምን ሆነ ነው እንደው የልብስ መስቀያ ያረገኝ እኮ አስር የእጁ እንዲያረቃጅ እንደው በጨዋታውን በምኑም ተው እንጂ እንደው ሰው ላይ መንጠልጠል ትወዳለህ አንተ ደግሞ ጥሎ በሄድ አይ እንዴት ናት? አሪፍ አልሆነች እንጂ ቀሚስ አሪፍ ሆናለች። የሴቱንም ማስቀድመህ ትጠቅማለህ። አይ ተውስቲ የእውነት ቤተክርስቲያን ለብሼ እሄዳለሁ ስላለችኝ ቤተክርስቲያን ለብሰውስ ብትሄድ እንዴ? ተስፋ በፊት ስንት ወንዶች የሚጣፍ ሱሪ መጥቶ አልነበረም እንዴ? ጋሽ መንጌ ምን ነው እንደ ማናጀር አይከበሩም? አይ ማናጀርነቱ ቀርቶ እንደ ጄኔሬተር ባየኸኝ እንዴ? ጄኔሬተርና ማናጀር ምን አንዳረገው? የዘመኑ መብራት ነው ልጅ። መብራት ኃይል የሚለውን ታፋችን አውጥቶ በጄኔሬተር ጄኔሬተር ያስብላል። እሴት ወይ እባክህ ብዙ አታዋራኝ። ሰላም ናት? እንዴት ነው ዮኒ? ሰላም ናችሁ? እንኳን ደህና መጣሽ። እንዴት ነሽ የኔ ቆንጆ? ሰላም ነው ጋሼ። እንዴት ኖት? ጋሽ መንጌ ይባላሉ። ናፍቆት እባላለሁ። መንገሻ አብራራው እባላለሁ። ጋሽ መንጌ አባት አብራራው ነው እንዴ? አቤት እያነሳህ ጣለው አሉ። ምን ነው አንተስ ተዛሬ ይሄን አለማውቀ ምን ጉር ነህ? እኔ ወዲያ ያይኛል እንዴ ደግሞ ዮኒዬ እንሂድ አይደል? አፍት እኔ ጨርሷለሁ። ሸኛት ስትሸኛት ደግሞ አቀፍ አድርገህ ነው። እሺ እኔ እንደዚህ አይነት ነገር እንደማይመቸኝ ያውቃሉ አይደል? አንተ ምን ሆነሃል እንዴ? ሁሉም እኮ እንዳይደሉም እንዴ። ደግሞ ይሄ የመሸኘት ወጉ ነው ማቀፍ አይደለ እንዴ? አዎ የወደፊት እኮ ሀጣጭህ ልትሆን ትችላለች። እኔ ለዚህ ነገር አልታደልኩም። ይሄንን ደግሞ እርሱም ያውቃል። አላውቅም ምን ሆነሃል? ይሄ ደግሞ ጊዜው ሊሆን ይችላል። ይልቅ ዝም አልንሽ። በወሬያችን ማለት በማይመለከትሽ አስገባኝ። ኧረ ችግር የለውም። እንደውም ወሬ ተመችቶኛል። እሺ የኔ ናውጣ እናውጣ ይሻላል። ና ይሆን የኔ ልጅ ይሸኝሽ ሄዶ ይወዲ አንተ ፋራ አቀፍ አድርገህ ፋራ ትሽ ምን አይነት
ተዝናና። ቆይ እሄዳለሁ የሆነ ቀን እንደው እኔ ለራሱ የማሚን ጠላ እያነሳው እየደፋው ነው የተዝናናው። ኧረ እኔ እመጣለሁ በእናትህ እንደው ማዘር ናፍቆኛል። የሚገርም ነገር ጋሽ መንጌ እኮ ፋሚሊ ሆነ። ተሰባስባችሁ ይበላል፣ አብሮን ይጠጣል፣ በቃ ሁሉን ነገር ጠርጥሬ ነበር ድሮም የምር ያው ብሮ ግን ምንድነው ሰሞኑን ቺኳ ሀገር አብስታለች። የትኛዋ ቺክ? ናፍቆት ነቻ። ምን ተደብቀኝ ነው እንደዚህ ሰፈር እንደሆነ ወሬ አይደብቁም። እባክህ እኔም ግራ ገብቶኛል። ማለት ያው ገብቶላታል አይደል? የእነሱን ነገር መገመት ይከብዳል። ባይገባላትማ ምን ያመላልሳታል በየቀኑ። ያው መስፍኔ ስለምትፈራ እንድሸኛት ነው። ክፋራ አንፈልግ። አንተን ግን ዝም ብዬ ሳይ ስሜትን ለመደበቅ የታገልኩ ነው አይደል? አንተ ይተረገም። እንዴት አወቅ? ምን ጥያቄ አለው? የድሪዮን እኮ ተመልሷል። አው እውነት ለመናገር በቃ ጨዋታው የሌለ ይመስጣል አለ አይደል? የኔ ብትሆን ደስ ይለኛል፣ ግን ድሮ የተጎዳውበት ነገር አለ አይደል? ደግማ እሷስ ብትጎዳኝ ብዬ ደግሞ ልርቃት ፈልጋለሁ እኮ። ፍቅርን እየሸሸህ ነው? ማን ነው ስለ ፍቅር ያወራው? ኧረ እሺ ያሬዶ እኮ ነኝ። አንተ እንኳን ፍቅር ፎንቃ የገባለትን አይደለም ከሱማሌ የመጣች ዝም ባቃለሁ። ቀዳዳ አንተ ሴችን ቺክ ምን አደረካት? ምን እባክህ እሷ ነው ነገሩ። አንቺ ጋር ቺክ ምን ደርቆብናል? ናፍቂ የሆነ ፍቅር ግን እንዴት እያደረገሽ? አንቺ በቃ ሳይን ትረብሽኛለሽ። ትንሽ ፈታላክሽ እኮ የድሮ ጉዳቱ ትንሽ ተጽዕኖ ቢፈጥርበትም ግን እየተረዳኝ ያለ ይመስለኛል። እንደ ተረዳሽ በምን አወቅሽ? ነግረሹ? ከምናወራው አንጻር ነው እንጂ በአካል ሳገኘው ደግሞ የሆነ ደስ የሚል የሚያሳየኝ ፊት አለ። ደግሞ ምን አይነት ፊት ነው የሚያሳይሽ? ይሆናል በፍርሃትና በፍላጎት መካከል ያለ። ያፈቀሩ አይኖች የሚያዩበት እይታ እኮ መግነጢሳዊ ነው እባክሽ። ደግሞ በፍርሃትና በፍላጎት መካከል ምን አይነት እይታ ነው ያለው? ለነገሩ አንቺ አይገባሽም። ይሄንን እንኳን እኔ ማንም ሊገባው አይችልም። የመጣ ይምጣ እንጂ ከዚህ በላይ መጠበቅ አልችልም። በቃ እንደማፈቅረው ነግረዋለሁ። ከዛ የተጎዳው ልቡንም በእኔ ፍቅር መሻር እንደሚችልም ነግረዋለሁ። ጥሩ ሀሳብ ይመስለኛል። ለማንኛውም መጣሽ ኧረ ተው እንደው ኧረ ተው ይወኒ ኧረ ተው ይች ልጅ አንድ በላት። እኔስ ምን ላድርግ? እኔም እኮ ግራ ነው። ምን ላደርግ ይላል እንዴ? የምታደርገውን እኔ እንድነግር ነው እንዴ የፈለግከው? ቆይ ፍላጎቷ ምንድነው? ፍላጎቷማ በወንድምነት መቅረብ ነው። ፍላጎቷ ምንድነው ይላል እንዴ? ያው ፍቅር ነው የምትፈልገው። ሌላ ምን ትፈልጋለች? እኔ ደግሞ ለዚህ ስሜት ዝግጁ አይደለሁ። ይሄንን ደግሞ እርሱም ያውቃሉ። አውቃለሁኝ፣ ግን ያንተ በዛ እንዴ። በአንድ ትዕግስት የተነሳ ጠቅላላ የሔዋን ዘርን ተጠላለህ እንዴ? በቃ እንግዲህ በእርሷ ተበደልክ፣ በሌላ ተካስክ። ሁሉም ነገር ለእርሶ ቀላል ነው አይደል? ነገርን የምናከብደውም የምናቀለውም እኛ ነን። በቃ አሁን ከራስህ ጋር ተማከርና አንድ ውሳኔ ላይ ድረስ። ስራ ይመስላል ሄዲያ ስራ ይመስላበት ሰው መከራ እያበላ ስራ ይመስላበት። ጠላ ይጠጡ ጠላ ይጠጡ። ዛሬ ደግሞ እንዴት አድርገሻል? ወክሽ ተማማሩሻል። ምን ያደርግልሽ? ይሄ ደግሞ ምን ማለት ነው? መሰለ ሀብታም አግኝተሻል። እኔ እንዳንቺ አንዱ ሀብታም ካስቀመጠኝ ብዬ አይደል እንዴ ለሊቱን ሙሉ ስፈጋማት ነው። አንቺ እሱን የመሰለ ሀብታም አግኝተሽ ላይትን ታጣጥሚያለሽ። ተይኝ እባክሽ፣ ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። ኧረ እባክሽ አንቺም እንደሌሎቹ ትይ ባልሆነ
እንደዚህ አምሮብሽ እያየሁሽማ ይሄንን ተረተረትሽን ነው ተሰማሽው? ይውዬ ምንም ደስተኛ ልሆን አልቻልኩም። ምን ነው የኔ ቆንጆ ከዮሴፍ ጋር ደህና አይደላችሁም እንዴ? ታውቂያለሽ ከሆነ ጊዜ በኋላ ነገረ ስራ ሁሉ ተቀይሯል። ምን ማለት ነው? ቺት እያደረገብኝ እንደሆነ ደረስኩ። ምን እንዴ? አንቺ ይሄንን በምን አወቅሽ? ቆይሽ ምን አልሽው? ምን እለዋለሁ? የሚገርምሽ ነገር ቺት ከማድረጉ የበለጠስ ጠይቀው የመልስልኝ መልስ ነው ልቤን የሰበረው። ምን አለሽ? በእግዚአብሔር አንቺ ምን አገባሽ? አንቺ እኔ ጋር የመጣሽው ገንዘብ ብለሽ እንጂ ፍቅርን ብለሽ እንዳልሆነ ሁለታችንም እናውቀዋለን። ገንዘብ ደግሞ አላጎደልኩብሽም። ስለዛ ከየትኛውም ቺ ጋር በወጣ አንቺ የመጠየቁ የመቆጣጠሩ ሞራን የለሽም ብሎኝ ይርፍ። እንዴ ይሄ ደግሞ ምን ማለት ነው? ቆይ ትንሽ አይደብረውም እንዴ እሱ? ባክሽ እሱ ምንም አላደረገም። እኔው ራሴው ነኝ ገንዘብ ዘመናዊነትን ብዬ የሚወደኝ ሰው ገፍቼ እንደዚህ ክብሬን ያጣው። አይዞሽ የኔ ቆንጆ ሁሉም ነገር እናልፈዋለን። በቃ ለምን ትጨናነቂያለሽ? የሆነ መላ ተቀባብለሽ ወደዛ መፈንገል ነው። አታስቢው ቀላል ሰው አይደለም። ሁሉ ነገሩ ድብቅ ነው ማለት ታውቂያለሽ። ድሮ ያጣቸው የመሰሉኝ ነገሮች ሁሉ ከፍቅር ውጭ ሆኜ ሳገኛቸው ምንም ጣዕም አይሰጥም አሉ። እንደውም ያቺ ድሮ በድህነት ውስጥ ሆኜ ያሳለፍኳትን ጣፋጭ የፍቅር ጊዜ ትናፍቀኝ ጀመር። ወይ አሁን ዮሴፍ እንደዚህ ይቀየራል ብሎ ማን ያስባል? በእግዚአብሔር ይልቁንስ ጓደኛዬ በኋላ አንቺም እንደኔ እንዳትጸጸቺ ከአሁኑ መንገድሽን ታስተካክል ይሻልሻል። እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽልህ? እንጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ
እስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸው ቤት ፍቅር ውስጥ ይሰርቶ ዮኒ በቃ ድጋሚ ልትጎዳ ትችላለህ ለዚህ ከሷ መራቅ አለብህ ውሎውን መቀየር አለብህ ዮኒ ጠንካራ ሁን በቃ ቅርብኝ ድጋሚ እጎዳለሁ ደግሞ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራኸውን ቤት አታውቀውምና ልብ ቁልፉን ይስጥ እየው ክፈትና በጣም 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 ነው የምወድ ጋሼ ይሁን ያልመጣም እንዴ ነው ዛሬ ሰላምታም የለ እንዴ እስቲ አረፍ በይ ይቅርታ ጋሼ ስለጨነቀኝ እኮ ነው አይ ዮናስ እሷ እንዴት ትጨነቃለች አንተኛን እንዴት ታወዛግበናለህ ደውለሽለት ነበር ከማታ ጀምሮ ደወልኩለት ግን ስልኩ አይሰራም ይቅርታ ፋዘር ካላሰገርኩት ደውለው ቼክ ያደርጉልኛል እሱ ምንም አይሆን ዮናስ የሚባል ልጅ ምንም አይሆን ለማንኛውም እናትየው ጋር ልደውልና ላረጋግጥልሽ አቆንኩሽ አረ ችግር የለም ጋሽ ሄሎ መንጄ እንዴት አደርሽልኝ ደህና አድር ያለው እናቴ አንተ እንደ አዲስ ፍቅረኛ በቃ ድምጼን ካልሰማ አልሆንልህ አይደል ይበክሽ እንደሱ ቢሆንልኝማ በምን እድል ወረኛ እና ምን ፈልገ ደወልክ የፈለኩትማ ዮኒ ስራ አልመጣምና ምን ገጥሞት ነው እቤት ነው ወይስ ውጭ ነው ብዬ ልጠይቅሽ ነው መደወሌ አረደ እሱማ ምን ይሆናል ብለ ነው ይሄው አዛው ምኝታው ላይ ተጋድሞልሃል እንደሱ ከሆነማ ጥሩ አይ እንደሱ ከሆነ መልካም ይሁን ምን አሉት ፋዘር አይ ምንም አልሆነም ቤት ጋደም ብሎ ነው ተመስገን አምላኬ ዋናው ሰላም መሆኑ ነው ፋዘር የኔውኒ ቤት በኩል ነው እንዴ ልትሄጂ አይ እንደዚሁ ለማወቅ ፈልጌ ነው ለማወቅ ይኸውልሽ እንግዲህ ይሄ ፊት ለፊት የምታየው ኮበለስቶን አለ አይደለ ኮበለስቶኑን ቀጥታ ይዘሽ ስትሄጂ ይሄ ሙሌ ጠጉር ቤት የሚል አለ የወንድ እንዲህ የፈረንጅ ስዕል ያለበት እንዲህ ፈረንጁ የጠጉር ይርግግ አድርጎ እሱን እንዲህ እንደታጠብሽ የምን ከጠላ ቤት የቱ ነው ብትይ ማንም ይኸውና ነው የሚልሽ በጣም ነው የማመሰግነው ፋዘር እሺ መልካም ቀን እሺ ቻው እሺ ልንከራተተው አንተ ጉድ እኮ ነው ከመቼ ጀምሮ ነው እንዲህ አይነት ጠባይ ያመጣኸው ጠይቅልኝ መንጀ እኔ እኮ አይቼበትም አላውቀውም ግራም ያጋባ ባህሪ ነው እያየሁበት ያለው ቆይ ደግሞ ቆይ ምን አረኩኝ ቆይ እንዴት ምን አረኩኝ ከዚህ በላይ ምን ታረግ ቆይ የሆናችሁትን ነገር ለምንድን ነው በግልጽ ማነግሩኝ የምትወደውን ስራ እስከምትሰራ ድረስ የወደዱትን ስራ መስራት ግድ ይልሃል አንተ ማን ሆነህ ነው ከስራ ገበታ ላይ ያለ ፍቃድ በራስ ጊዜ የምትቀረው እንደው የስራ ለማበላሸት ነው
ምን ነበር ተረቱ የሚለው በእንቁላሉ ጊዜ በቀጣሽ ኖሮ አንተ ሰላም አበላሸት እንዴ በቃ ችግር ገጥሞኝ ነው አንተ የምን ችግር እኔ ሳላቅ ነው እንዴ ችግር የሚገጥም ወጭ የጭ እንዴ እንዴ የጭ ምን ማለት እንደሆነ አውቀሻል አንተ ደግሞ ሁለታችሁም ዝም በሉ ማለት ነው አይደለም ይሄ ማለት ሰው መናቅ ሲሆን የጭ ነው ጨጨጨጨ አላችሁ ማለት እኮ ነው እንዴ ታሮ ይሄ ጨጨጨጨ ምን ማለት ነው ደግሞ ይሄ ደግሞ የጭ አንቺ ደግሞ እንደው እንዴ መንጌ የጫልኩ እኮ አንተ የጫልኩ እንዴ የጭ ራሴ የጭ ይሄ ስራ ደግሞ እንዴት ስልችት እንዳለ አንቺ ደግሞ ምን እንሽ ነው ፊትሽ ነው የጣልሽው? እባክሽ ከትናንትና ጀምሮ ላገኛቸው የት ሄዶ ነው? ብታይ ከማታ ጀምሬ ስደውልለት ስልኩ አይሰራም። ከዛ ቢጨንቀኝ ስራ ቦታ ሲሄድ ጭራሽ ስራ እንዳልገባ ነገሩኝ። ከዛን በጋሽ መንገስ ደውዬ ስጠይቅ ሰላም እንደሆነ ነገሩኝ። ኧረ አንቺ ልጅ አረጋጊ። ምንድነው እንደ ቲኔጀር የሚያደርግሽ? ባክሽ በጣም ነው የጨነቀኝ። ግዴታ ዛሬ ማግኘት አለብኝ። ይሄ አብሯቸው ነው የሚሰሩት ምናምን ያልሽኝ ሰውዬ እሳቸው ጋር ሄዶ አድራሻውን ማፈላለግ ነው። ዛሬ ገና ምርጥ ሀሳብ አመጣሽ። በቃ እንዴት እንደው እንደዛ ከሆነ በቃ ማብረሽ ይወኔ ተረጋግልኝ። ናፍቆት ሚስት አመጣሽልኝ? አይ መስፍኔ እሷ ሚስት አይደለችም። እሺ አንዴ ልሰማት። መስፍኔ እሷ አትሳምም። ነይ ይወኔ ነይ መስፍኔ ያልኩሽ እኮ እሱን ነው። ናፍቆት የት እየሄዳችሁ? እንትና ጋር ዮኒ ጋር እየሄድን ነበርና ቤቱ በኩል እንደሆነ እኮ ጠፍቶብኛል። በዚህ ጋር ወደ ላይ በዚህ ጋር ላይ ተረጋጊ። በጣም ፈራሽ እኮ እሺ ካረክሽ ተረጋጊ። ግን ምን ነው ወጥሰኝ ድሮ ካምፓስ ተማሪ እያለ ያንቺ ጤፍ ፍቅረነዋ ያሳበዳት ፍቅረኛው እሱን ጥላው ከሽቀጣዲ ጋር በስትልሽ ይሄን መቋቋም ያቃተው መስፍኔ በቃ እንደዚህ ሆኖ ቀረ። ምን አይነት ክፈኛ ሴት ናት በእግዚአብሔር። ኧረ እባክሽ አንቺ ማን ሆነሽ ነው እሷ እንደዚህ የምትናገረት? ባን ያውቃል። ባንቺ የተነሳ ከመስፍኔ ባሳ ያበደ ሰው ሊኖር ይችላል። ባን ያውቃል። ሄዋን ምን ሆነሽ ነው ዝም ያልሽው? ናፍቂ እኔ መመለስ ይኖርብኛል። በቃ አንቺ ሂጂ። እንዴ ምክንያት? ናፍቂ መመለስ ይኖርብኛል። በቃ ማገኘው ሰው አለ። የረሳሁት ቀጠሮ ነው። በቃ መሄድ ይኖርብኛል። አንቺ ሂጂ። የምንሽ ነው? የምሬን ነው። በቃ አንቺ ሂጂ በእናትሽ። እሺ እንዴ ታሽ አጥንጭ ምንድነው? ማንግዬ አንተ ባሉ ጠጡ። በቃ እናቴ ቆንጆ ነው እኮ የዛሬው ጠላ ቆንጆ ነው። በጣም ቆንጆ ነው። መልጠጣ ጠጡ። ቆንጆ አይደለም እንዴ? መንጂ ጠጡ። ምን ላምጣ ሌላ? ምንም ሁሉም መቼም እናንተ እንግዲህ ቁርሱ ዋናው እሱ ነው። ሌላ ቁርስ አያስፈልጋችሁ። ሰው ሲመጣ ጥሩ ስራ ይዤ ነው። አሳይ አቤት! መቼም የምንቴን ጠላ የቀመሰ ሌላ ቦታ የትም ሄዱ አይቀምስም። አይጠላ እውነት ብለሃል እኮ መንጌ። ጠሏ እኮ ውስኪ ያስንቃል። ጠሏ እንደዚህ ከሆነ
ወዴት ማለቴ ምን ለማለት ፈልገህ ነው? አይ ያወጣለሁ እንደዚህ ካማረ ዶሮዋን ደግሞ ብንቀምሰው እኮ አፈር ድሜ ተቀምሳታለህ። ለቀምሰው እኮ ለምን እንደሆነማ ወድህም በመቀስ ዘርግፌ ሳሳይ ታውቀዋለህ። ይቅርታ እኔ እንደሱ ለማለት ፈልጌ አይደለም። ይሻልሃል። የዚህ ሀገር ፖለቲካና የዚህ ሰፈር መቀስ ደግሞ ምን አልክ? ምን እንዴ ምን ተዋብ በይ ዳንዋይ እየተባባሰ ጭራሽ ቤት ድረስ መጣሽ። ሰላም ነው ፋዘር? ዮኒን ፈልጌው ነበር። ታዲያ እኔን ፈልገሽ አትመጪ? እሱማ ዮኒን ፈልገሽ ነው። እባክዎት ይቅርታ ይጠሩልኛል? እንዴ አሁን ወጣ እኮ መንገድ ላይ አልተገናኛችሁም? በቃ እሺ እጠብቀዋለሁ። ግን ይቆያል እንዴ? አይ ዮኒ ነገርና የዚህ ሀገር ፖለቲካ ምኑ ይታወቃል ብለሽ ነው? ይሆናል ያልሽው አይሆንም ያልሽው ይሆናል። ጠብቂዋ። ነይ ቁጭ በይ እናቴ፣ ቁጭ በይ። እጠብቀዋለሁ ታልሽ እንግዲህ ቁጭ በይ። ነይ እናቴ ቁጭ በይ። ምንትዋ ምንቱ፣ ኧረ ምንትዋ ብዬ። አቤት እንዴ ሄደ እንዴ ተሸ ወይ የኔ ወርቅ አንተ የማንን ወርቅ ይዘህብኝ መጣ? የእሷ ማለት አይ ማዘር ጠላ ፈልጌ። የእውነትሽን ነው? ምነው ችግር አለ? ኧረ እንደሱ ማለት አይደለም እናቴ። ታዲያ ችግር ከሌለ ምንድን ነው? አምጪላታ ጠላ እንዴ አመጣለሁ እንጂ የኔ ማር የኔ ወርቅ። ወይ አንተ ፀሐይ የምትመስል እናቴ። ሰይ ደግሞ ጠጣሽልኝ ነው የእኔ እናትሽ ጠላ። እና እንዴት ነሽ ብርሃን? አታናግረኝም? ዛሬ ኧረ ተረጋግተህ ተጫወት እባክህ። ድሮ ሰሞኑን ግን በሰላም ነው? ለምን ሆንሽ ነው አትናገሪ? ምንም አልሆንኩም። እኔ ግን እንደዛ አይመስለኝም። የሆነ ከራስ ጋር እየተፋጌትክ እንዳለ ነው የሚሰማኝ። ያሬድ ምንድነው የምቀባጥረው? ምንም አልሆንኩም አልኩ። ምንም አልሆንኩም። የሆንኩት ነገር ቢኖር አልነግርህም እንዴ? ቆይሽ አንድ ጥያቄ ልጠይቅ። ቲጂ መታ ብትከሰት ትቀበላታል? አልቀበላትም። እኔ ባጣ ቆየኝ ነኝ እንዴ? ሰማኛለህ ያሬድ፣ አመል ነው። መቼም ይሄ አመሉ አይተዋትም። ደግሜ ላያት አልፈልግም። ታዲያ ለምን ናፍቆትን ትሸሻታለህ? ያሬድ ወድጄ እኮ አይደለም። እንደዛ አይነት ችግር ቢፈጠር ድጋሚ መጎዳት አልፈልግም። በቃ ለዛ ነው የምፈራት እንጂ ተከይፈባታል። እሱማ ጨዋታዋ፣ በቃ ቁንጅናዋ፣ አስተሳሰቧ ደስ ይላል። ደስ የምትል ልጅ ናት። እየው ደማሙ ነረጀው ደማሙ እየው ደማሙ ነረጀው ደማሙ የምንት የጠላ እንዴት የናራሰው መቼ ሆን ሌላውን ገብቼም ቀምሰው ናፍቆቴ መጣለች እሷም ተገባለች እኔም ተከትዬ እዛው መግባቴ ነው። እየው ደም ኧረ እንደው ተይ ዘፈኑና እየው ደማሙ እየው ደማሙ ኧረ አንቺ ተከመርሽብኝ እኮ እናቴ። ኧረ እንደው ተይኝ አብረሽ እኮ ነሽ እንደው ችግር አመጣሽ እባክሽ። ጋሽ መንጌ በጣም ደስ የሚሉት
አልሞትም እስቲ እባክሽ እስቲ ምን ተየ ምን ተዋ ኧረ ነይ ጉድሽ እስቲ ነይ ሁሉ መፍነሽ ነሽ እኔ ወርቅ ደግሞ ሲያምርባት እንደው እኔ እንደው ታይ እውነቱን ያናግራታል እናቴ ገባላት እንዴ አንተ የመግባት አንድና ሁለት አለው እንዴ ይገርምሻል እኮ እውነቱን እኮ ነው የምትናገረው ወዲያ አባውን ብቅል ያወጣዋል አሉ ምንድነው እውነቱ የኔ ወርቅ ሲያምርባት በሷ ያምራል እኮ ንገሪያት ናፍቆትዬ እንዴውስ ችግስ የጠላ ማስታወቂያ ነበር ማድረግ አንተዬ አደመቀችው እኮ ቤቱን የኔና ጠላው እንዴት ነው ወደድሽው ደስ ነው የሚለው የኔናት በጣም ባለሙያ ናት ደግሞ እኮ በዛ ላይ ቆንጆ ናት መጠርጠር ስም እንጂ እንዴ እኔ ምን ትዋማሩ እኮ በሰፈሬ የማር ውሃ እየተባልኩ ያደኩ ሰው እኮ ነኝ እንደምን ትዬ መቼ ነው ይሄን ማር እንደው መበላው ስማ ማር ይላሳል እንጂ አይበላ እና የኔ ወርቅ እንዴው ሲያምርባት አንቺ ሰው ሁሌ በመጣች እርሱ ደግሞ እኔ ደግሞ ምን እስቲ ጨርሽው እናቴ ደስ የሚል ሽማግሌ ናት ሽማግሌ ማለት ትንሽ ክፋት ያለው ደስ የሚሉ ላይ ብታቆም ባክቶ ቦዛው ገብቶላት ነው የኔ ወርቅ እስቲ ነይ ልቅዳልሽ ነይ ኧረ እንደው ምን አይነት ጉድ ነሽ እንዴ አንቺ ነው እንዴ ሰው ሲበላሽ ማየት እንደው ደስታሽ ነው እንዴ እሺ ደግሞ ያፍጣል እኮ ታዲያ ቢሆንስ እሺ ደመናችሁ ችርሳልሽ ስጅል የሰራው ይኸው ችርስ ኧረ እንደው እየገባላ ይሄ ነገር ልክ አይደለችም እንዴ አጠጣጧ ሰከርሽ ብለና እንዴ ከፈለጉ ሁለት እግሬ ቆምሎታል እሺ ኧረ እንደው ቁጭ በይ እንዴ ቁጭ ብለሽም ባማረብሽ አይ ምን ነው እንዴ እስር ነው ቆማለሁ ምን አይ ጋሽ ምን ይዞ ቁጭ አረጉኛለሽ እናቴ ስካር እንደሷ ነው ስካር እንደሷ በትታ አንተ ሽማግሌ መስፍኔ ና ወዲህ እናቴ ና ቁጭ በይ እስኪ ቁጭ በል እስኪ ቁጭ በል እምቢዮ ትይዤ የምን ትይዤ ትዕግስት ዮኒ እንዳሳምኑ እንጂ አንቺ የምታሳምኚው እምቢዮ ምንድን ነው ደግሞ ምን ሆንሽ አልቻልኩም መካነ አልቻልኩም ምንድን ነው ያልቻልሽው እናትዬ እስቲ ለኔ ለእናትሽ ንገሪኝ እስቲ ንገሪኝ መጀመሪያ ዮኒን ጠሩት ዮኒ ና እንጂ ጠጣና መስፍኔን ና እናቴ አይ ወላድ ኧረ እንደ ወላድ ያልታደለች ይኸው በዛች ልጅ የተነሳ እንዲሁ ነው ቀረ ያኔ መሰለ ልጅ እናቴ ያኔ መሰለ ልጅ ዮኒን ጥሩትና ለሱ ነው የምናገረው እሱ ካልመጣ ደግሞ ከዚህ ቦታ ንቅልቃል ኧረ እንደው በፈጠረሽ ምን ትዬ እንደው ስሞትልሽ ይሄንን ልጅ ደውለሽ አገናኛት ደውይለት እስቲ ወይ ቆንጆ ልጅ መውለድ መከራ መብላት እኮ ነው ኧረ እንዳንተ እኮ አሁን ጉማሬ ቢመስል እኮ መልኩ ማንም ሴት አይፈልገውም ነበር አሁን የኔንና ያንቺን ንትርክት ተሽው እሱ በኋላ ይደርሳል ለልጁ ደውይለት አዎ ደውይ እስቲ ደውይ ኧረ እንደው መከራ ያቺ እንደዛ አፍንጫ አላስ ብላ ሄደች እቺ ደግሞ መጣ ቶሎ በሉ ደውሎ ሪኒ ምን አይነት መከራ ነው ዲያ ለልጅ እንጂ ለማን ሄደው የለም አይገኝም ምናምን ትላለች ደግሞ የለም መች ስልኩ ይሰራል እሺ ማን ነው ያሬድ ጋር ደውይና አብረው ይሆናል ያሬድ ማን ብዬ ነው የመዘገብኩት አዎ እሺ ደውይ ጠራ ሄሎ ማሚያ አንተ አንዳች ነገር ያሟሟህና እንዲህ እንዳትለኝ አላልኩህም በቃ ይቅርታ እሺ ማሚያ አሁን ምን ልታዘዝ እኔ የምለው ለመሆኑ ግን እንደው የውኔ አብሮ ነው ያለ አብረነን ይኸውልህ ታሎና በአስቸኳይ ድረስ በለው ምን ነው ችግር አለ እንዴ ባክታው እናቴ ጥይት የለም እንጂ ቃውጥ የሆነ ጦርነት ተነስቷል የምን ጦርነት የፍቅር ልበልህ ለማንኛውም ቶሎና በለው በቃ እሺ እንመጣለን ግን ለምን በግልጽ አትነግሪኝም ማሚ ተከበናል እናት አለም በማ በናፍቆት ልበልህ አይ እንግዲህ በቃ አጨቅጭቀኝ ቶሎና በለው አልኩ እኮ ምን ይሄ ወሬ ያበዛልና ሜዳ ሙሉ በቃ ቶሎና በለው
ሌላ ወሬ ማውራት ይመጣ አሁን ደግሞ እኔ ተቀበሉኝ ያላችሁ ሲ ያኔን ያያችሁ አበሉ እሺ በሉ ያኔን ያያችሁ እስቲ ንገሩ ቆየው አፍከን ተሰፈረ አይኑ ናፈቀኝ ምንድነው ደግሞ ያው ተደወለለት አይደል? በቃ ደወልኩ እኮ እንግዲህ ሂጅ አላመጣው ልጄ መጠበቅ ነው እንጂ እንግዲህ እሺ አና ልስፈንበቃል ያኔን ያያችሁ ኧረ ልጄ ያኔ ጌታ መጣልኝ ቆይ ምን ሆነሽ ነው? የልጄ መጣ በል እንግዲህ ሬሳህን ሰብስብ ጋሽ መንጌ ምን ሆና ነው? ራሷን ጠይቃት እንጂ እናትህ በጠላ አንተ ደግሞ በፎንቃ ልጅቷን አናወጣችኋት። የሚገርም እኮ ነው። ዮኒሳችን እንዳሰማቸው እሺ። እኔ አልሰከርኩም ምንም አልኩኝ። ካለመንከኝ ያው ባንድ ግሪ ቆም ላላ ልቀቀኝ። እንደውም ያው አረ አይ ታምባንዴ ቤስልጌ ምን ያስታል ሆናለች እኮ አስቀምጣት ሲበል እንዳትወድቅ። ኧረ እንደው እንዳትጥላት። ቆጭ የቆመች አንተ ግን በጣም ትገርማለህ። እሺ ሴትነቴ ሳያግደኝ ስለቀረብኩን አይደል እንደዚህ የምትንቀኝ? ድንቄም መናቅ እሱ ማን ሆኖ ነው አንቺን የመሰለ ቆንጆ የሚንቀው? ይሄ ጉማሬ በስሙ አትጥሪ። የኔ ቁንጅና ለሱ አልታየውም ማማዘ። ቆይ እንደምንቅሽ ነው እንደምታስቢው? እንዴት እናስብ ነው የምትፈልገው? ንገረኝ፣ እንዴት ላስብ? ልቀርብህ ስሞክር ትሸሸኛለህ፣ ልረዳ ስሞክር ድብቅ ትሆንብኛለህ። እንዴት እንድረዳ ነው የምትፈልገው? ንገረኝ። አትፍረጅብኝ። እኔም እኮ ወድጄ አይደለም። ምን ወደ ኋላ ያስመልሳል? ምን በቃ አለፈ ነው። አይ ምንድነው እንደ ግመል ሽንት ወደ ኋላ መመለስ? አውቃለሁ የድሮ ፍቅረኛ ፍቅርን ለገንዘብ ብላ ጥላ እንደሄደች አውቃለሁ። ባለሀብት ጋር እንደሄደች አውቃለሁ። ግን እኔ እንደዚህ አይነት ሴት አይደለሁም። እሺ ንገረኝ፣ እኔ ምን አጠፋው? ይሄንን ደግሞ ማን የነገራት? ምን ሆነህ ነው እኔ ላይ የምታፈጠው? ሰውዬ እኔ የማቅልህ ነገር የለም እንዴ? ተደሙ ነጥብ። እኔ እኮ አንተን ዛሬ አይደለም የማቅክ። እኔ እኮ አንተን ዛሬ አይደለም የማቅክ። ስለአንተ ሁሉም ያውቃል። ሴቶቹ ሊያሳብዱኝ እኮ ነው። እኔ ችያቸው ነኝ ሊያሳብዱኝ። እንዴት? ምን እያሉ ነው የሚያሳብዱ? እንዴ እኔ ችያቸው ነው እንጂ ሊያሳብዱኝ እኮ ነው። ሁሉም ሴቶች እኮ አንድ አይደሉም። ለምሳሌ እኔ ማንንም አላሳብድም። አንቺም እንደ ቲጂ ዮኒን ልታሳምሚ አይደል? አዎ ቲጂም እኮ ከሰውየው ጋር ስትሳሳም አይተው እኮ ነው ዮኒ ታመመው። አንቺም ልታሳምሚ አይደል? እሺ በቃ መስፍን ዛሬ ብቻዬን ነው አይደል? አሸኘኝ ና ዛሬ አሸኘኝ። ልሳምሽ እንደ እሺ ናሳም ሃይ ዮኒ ነው መስልሽ? እሺ ናው ተነስ ናሸኘኝ ስራ እታውን ካወቅሽማ አዎ አንቺስ ተመሳሳይ በደል ብታደርሽብኝስ? ለዛ ነው መፈራሽ። እኔ እንደዚህ አይነት ሰው አይደለሁም። እንደዚህ አይነት ሰው በሆን ማኖሩ ባለሀብቶች የሚገኙበት ቦታ ነው እንጂ የምቀኘው እዚህ ምን እሰራለሁ? ንገርክ እኔ ከገንዘብ ፍቅር ይቀድማል ብዬ ማስብ ሴት ነኝ። እሺ ተረጋጊ። በቃ እሺ ተረጋጊ እባክሽ። እንደውም አንድ ጥያቄ ልጠይቅህ። ለምጠይቅህ
ለምጠይቅ ጥያቄ ትክክለኛው መልስ ነው የምፈልገው። እሺ ጠይቂ። አባቴ ሙት ከዚህ በኋላ አይኔን አታየውም። እኔ ሳፈቅርም ስወድም ስጠላም እስከ ጥግ ድረስ ነው። እሺ እሺ ምንድነው የምትጠይቂ? ከኔ ጋር መሆን ትፈልጋለህ ወይንስ አትፈልግም? እንደውም ተው፣ በግልጽ አማርኛ ወደኸኛል አልወደድከኝም? እንዴ ምን ታቀረቅራለህ? መልስላት እንጂ አንተ እችን የመሰለሽ ቆንጆ ዝም ብለህ አሳልፈ ኋላ እድሜ ልክን ስታላዝ እንዳትኖር ጉማሬ። አረ በስሙ አትጥሪው። ካንተ ይባሳለ። ምን ነው ቅድም ያልሽውን ጥያቄውን ድገሚልኝ። ወደኸኛል ወይንስ አልወደድከኝም? ከዚህ በኋላ መዋሸት አልፈልግም። በቃ መቋቋም እስኪያቅተኝ ድረስ ነው ያፈቀርኩሽ። አፍቅሬሻለሁ። ተመስገን አምላኬ። ወይ ከስንት ጊዜ በኋላ የልጄን ፈገግታ አየሁት። አሜን አሜን። ኧረ እባክህ ሳማት እንጂ ዝም ብለህ አታወዛግበን። ያው ሳምኩሽ ማልኩሽ እንዲህ ከናፈቀኝ ሆነ ጎኔ ምን ይወጣኝ ነበር ባትሆን የኔ አንጀቴ የራሰ ተልጄ ሰርክ በመውደዴ ወልቅዳ ብዬ አልወርድም መንገዴ ቢመስል እንጂ ምኞት መኖር የታሉበት አንተ ሳትኖር ሳይሉት የሰው ቅኔ ዘርፎ ስንቱ አደረ እሳት ታቅፎ ባላይ 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 እቴሜቴ ሆይ እቴሜቴ ገላ መሰለብኝ እንዴ ለፍቅሬ ማደላ እቴሜቴ ሆይ እቴሜቴ ገላ መሰለብኝ እንዴ ለፍቅሬ ማደላ። ሎተሪ ቆረጥ ካሉ ሎተሪ ማለት ይሄ የሚያዞሩትን? አዎ። ኧረ እንደው ሰርቼውን በሞላልኝ እንኳን ቆርጬ ተስፋ በሚቆረጥበት ዘመን ሎተሪ እንዴ! ሰላም ነው ጥቃሽ? እንዴት ነሽ? እንዴት ለኔ ምን አለበት በነካ ጉንጭሽን አይ ማርሽ ልቀይራ ና አየኔ ነገር እንዲሁ ማቀባበል ይሁን ናስ አንድ ቀን ቆይ ሰው የዘነበው ለኔ የሚያካፋኝ አሼ ግን ለኔ መቼ ነው ልብስ ሳፍቶ የሚሰጡኝ? ጾታ ይሰጡኛል እንዴ? ቀደዳ ጭንሽ ጋር ሲቀደድ እኮ ነው የሰፋልሻል። ባንቺ ጉዳይ ልባል ፋራው ምን ሊጠቅመኝ ቢሉ አራዳው ባንቺ ጉዳይ ልባል ፋራው ምን ሊጠቅመኝ ቢሉ አራዳው እንጅናሽ አባረርኳቸው እኮ። ምኖች? ያንተን ድምፅ ሰምተው የወደቁ ወፎች። እየቀለድሽ ነው? በዘፈንኩልሽ ላንቺ በዘፈንኩ ላንቺ በዘፈንኩ የኔ ፍቅር ተውታው እንጂ እሺ በቃ ይቅርታ። እሺ ይቅርታ እጂ በጣም እንደምወድሽ ታውቂያለሽ። የኔ ፍቅር እኔም በጣም እንደምወድህ ታውቃለህ። በደንብ አድርጌ ነው ማለት። አንተ ግን እኔን የምወድህ አክል የምትወደኝ አይመስለኝም። እሺ በምን ያሳይሽ? ዋጠኝና ፍቅርን አሳይ። ማን ነገረሽ? ይሄ እኮ የኔ ሀሳብ ነው። ለዋጥሽ? አዎ አሁንሽ ልጅ እኔ
ያቺውን ፍቅረኛ ይዞ እንዳይሆን። አይ አያደርገውም። በእኔ የሚጨክንም አንጀት የለውም። ሄጄ ላናግረው እንዴ? ምን ብዬ በምን ሞራል? ወይኔ ቲጂ ለሀብት ለገንዘብ ብዬ አይኔን እያየ ፍቅሬ ልሰዋ? ቢሆንም ግን ሄጄ ላናግረው ይገባል። ማን ያውቃል ይቅርታ ሊያደርግልኝ እኮ ይችላል። ቲጂ ነው አሁን አፍቀኝ እኮ ሰላም ይልልኝ ነው። በጣም ነው የምወድሽ። እንዳው ስትሄጂ እንኳን አይ ጋሽ ታበለ ያክባዩ ጫማዬም አለቀ። ጫማዬም አለቀ። አንተም አለማለቅህ አንተ ፒክቸሩ ደግሞ ረረረረ ወጡ ሳይወጣ ዮኒዬ አለልኝ የኔ ጌታ። እኔ ነው ዮኒዬ የኔ ጌታ ያልሽው? አለችኝ እኮ ነው ዮኒ አልናፈኩም። ጉድ ሳይሰማ መስከረም አይጠባም አሉ። ኧረ ምን መስከረም? ኧረ አመቱም አይቀየርም። ናፈቀሽ ናፈቀሽ ናፈካት። እባክህን ዮኒዬ ስለ ሁሉም ነገር ይቅርታ አድርግልኝ። ላስረዳ የምፈልገው ነገር አለ። ደግሞ እኮ አሁን ለህይወታችን የሚበቃ በቂ ነገር አለኝ። ስለዚህ ዮኒዬ እባክህን አብረን ነው እባክህን። ትሰሚኛለሽ ትዕግስት? አሁንም የማዋራሽ ያሳለፍነውን ነገር ስለማከብር ነው እንጂ አንቺ ክብር የሚገባሽ ሴት አይደለሽም። ይጅልኝ ከዚህ ይጅልኝ። ስሚ እንዴ በቃ ተይው እንጂ አለበለዚያ ማተተይው ካልሆነ በዚህ መቀስ ቀድጄ ነው መሰፋሽ። ምን ይቺ ምን ጉር ነች ባካችሁ? ወይ ለመኖር ገንዘብ እንደሚያስፈልገን አታውቅም ነበር? ተሰሚያለሽ? ይሄ ማህበረሰብ በፍቅርና በመቻቻል የኖረው ባጠራቀመው ገንዘብ አይደለም። ፍቅር በሚባል ትልቅ ምሰሶ ነው። ይሄ ነው አንቺ ያልገባሽ። ጌታን በ30 ዲናር እንደሸጠው ይሁዳ አንቺም ፍቅርሽን በማይረባ ገንዘብ ነው አሳልፈሽ የሰጠሽው። አንቺ የሚገባሽ አሁን ከዚህ ቱር ድብረሽ መሄድ ነው። ሂጂ በቃ ሂጂ ከዚህ። ቆይ እርሶ ምን አገባውት? አይሻል ችግርሽን። እሳቸው ማለት ህመሜ የሚታመሙ ደስታ የሚደሰቱ ሰው ናቸው። ልክ እንደ አባቴ። ቢገባሽ እሳቸውን እንደዚህ አትናገሪም ነበር። አሁን ሂጂልኝ ከዚህ እባክህን። ዮኒ ይቅርታ አድርግልኝ። በቃ ሂጂ። ዮኒ ና በቃ ሄደች አይደለም ና አረፍ የታባቷንስ እንዴ። በቃ ተረጋጋ እንግዲህ ተረጋጋ። አዎ መረጋጋት ነው። አሁን ወደ ቀልብህ መለስ በቃ። እኔ የምልህ ዮኒ ቅድም እንደ አባቴ ነው የማይህ ስትል ሰማሁ ልበል? ምነው ጆሮን ተጠራጠርከው እንዴ? አይ እንደው ለወትሮ ተጠራጥሬው አላውቅም ነበረ። አሁን ግን ትንሽ አጠራጠረኝ። አንተ አይደለ እንዴ አባት ነኝ ምናምን ስትለኝ ነበር? እስቶስ ብያለሁ። አዎ ልክ ነህ። የወደፊት አባት እኔም እየተናግሬያለሁ። አዎ ዮኒዬ ከዚህ በኋላ ከማሚ ጋር ባላችሁ ግንኙነት ተቃውሞ የለኝም። እስቲ ዮኒ እኔ ልሙት በለኝ። ዮኒ እኔ ልሙት በለኝ እስቲ። ግን ጋሽ መንጌ አቤት። እማዬን ካስቀየምካት አልፋት። ኧረ እንደው እኔ ልሙት ይኸው ዮኒዬ ሙት ነው የምልህ። እንደ ጣቃ ጨርቅ እንደው እንዲህ ስትተረትረኛል። ይኸው አንተ ጋር ይቀመጥ። እንደው ካስቀየምኳት እኔ ልሙት ነው የምልህ። አንተ ጋር ይቀመጥ ይሄ። እሺ ደግሞ ዝም ታደርጊያለሽ? ምን ማለት ነው? ያደኩበት ሰፈር አይደለ? እኛ ሰፈር የተሸጠ እኮ አይመለስም። አንቺን ደግሞ እንደተሸጠ ቀይ ሰፈር ሰው ቁጥሩ አነስቶሻል። ጥፊ ከዚያው
ብለሽ ቅሪና በስመ አብ ወወልድ ወመንፈስ ቅዱስ አስከሬን ለመጀመሪያ ጊዜ ቆሞ ሲሄዳል። ምን ማለት ነው ማ? ዝም በይ ትንሽ አታፍሪ? ስሚ ያንቺ ማሚ ማለት 10 ብሩ ላይ ያለችው ሴት ናት። እጮኛሽ ደግሞ ፍቅረኛሽ ደግሞ 1 ብሩ ላይ ያለ። አንቺ ትንሽ አታፍሪ? ሁለተኛ ልጅ ያጠገብ ባገኝሽ እንዴት እንደምደልዝሽ ታውቂያለሽ? እኔ ምን ትወባለሁ ታውቂኛለሽ? ትንሽ አታፍሪም እንዴ አንቺ? ማን ቤት ነው ማንም ፈልግሽ ነው የመጣሽ? ይም አንቺ ባንቺ የሚቀልድ ሰው አለ እንዴ? አንቺ መጫወቻ እሺ ውዷ ጓደኛዬ ዛሬ በጣም ደስተኛ ሆነሻል። ምን ተገኘ? አዎ ልክ ነሽ፣ በጣም ደስተኛ ነኝ። በእርግጥ በፍቅር ውስጥ ያለው ደስታ እንጂ ስለማታውቂው ብነግርሽም አይገባሽም። ምን ላይ እና ፍቅር የማይገባ ደነዛራሽ? ኖ እኔ እንደዛ አላልኩም። ሄዋንዬ ግን አንቺ ጋር ህይወት እንዴት ነው? በቃ በራሴ ጉዳይ ተጠምጄ ስላንቺ ካወራን እኮ በጣም ቆየ። እባክሽ በጣም ይደብራል። ምን ነው? በቃ ሁሉም ነገር ተሴንሽሽ ሲሆን ይሰለቻል። እንዳለ በዙሪያ የማገኛቸው ወንዶች ጠቅላላ አስተሳሰባቸው ከወገበታሽ። ወይኔ ደስ ሲል ማለት ይሄን ከኔዋ ሄዋን ነው የምሰማው። ጓደኛዬም ይሄን ስሜት አንቺ ላይ ማየት በጣም ጓጉቼ ነበር። እግዚአብሔር ከረዳኝ እንደ አዲስ መወለድ እፈልጋለሁ። በጣም ደስተኛ ነኝ። ለማንኛውም በሁሉም ነገር እናክስሻለሽ። ሴልሽ ከቆረጥሽ ቆረጣች። ወይ ውዷ ጓደኛዬ የሄድሽበት እንዴት ሆነሽ? ተሳካልሽ? እባክሽ ለሁሉ ነገር አርፍጃለሁ። ሁሉ ነገር ከእጄ ወጥቷል። እንዴ ምን ነው? ይቅርታሽን አልቀበልም አልሽ? ምን እሱ ብቻ ፍቅረኛ ይዟል። በዛ ላይ ደግሞ የሰፈሩ ሰው ስለ ልጅቷ መልካምነት ብቻ ነው የሚያወራው። እባክሽ ተይኝ፣ ጭንቅላቴ ዞሮልሻል። ወይኔ ጓደኛዬ አይዞሽ፣ ሁሉም ነገር ያልፋል። ይበለኝ ውዴ፣ በገዛ እጅ ያመጣው ጣጣ ነው እንዲያደረገኝ። ለማን የት ሆነሽ ነው? ቢሮ ነኝ ከጓደኛዬ ጋር። እንደውም ለምን አትመጪም? እሷ ትንሽ እንደዚህ አይነት ነገር ላይ እውቀት ስላላት ለኔም ላንቺም ጥሩ ነገር ትነግረናለች። ልክ ነሽ የኔ ውድ፣ መንፈሴማ የሚያድስልኝ ሰው ያስፈልገኛል። በቃ እኔ እጠብቅሻለሁ። እሺ ቻው። ምን ነው ችግር አለ እንዴ? እባክሽ ባለፈው እንደውም የፍቅር ታሪኳን አጫውትሽ ነበር። ፍቅረኛዋን ይቅርታ ልትጠይቀው ሄዳ ነበር፣ ግን እሱ ሌላ ፍቅረኛ ይዞ ጠበቃት እና የሰፈሩ ሰው ጠቅላላ ደግሞ ስለ ልጅቷ ጥሩነት ነው የሚያወራው እኮ ነው የምትለኝ። ወይኔ ስታሳዝን። በጣም ግን ደግሞ ምን ማድረግ ይቻላል? ምን ማድረግ ይቻላል? ሰላም አይደለም? እሷ ናት በፍቅር የምታመን ጓደኛ አለችኝ ያልሽኝ? አዎ ናፍቂ ማለት እሷ ናት። ምንም ችግር አለ እንዴ? ምነው ፈጣሪ ፈተናዬን አበዛ። ማለት ታውቂኛለሽ እንዴ? አዎ አውቅሻለሁ፣ ግን በፍጹም አንቺ ትሆኛለሽ ብዬ አላሰብኩም ነበር። አልገባኝም። የት ነው የምታውቂኝ? ቲጂ በእግዚአብሔር ለምን የሆንሽውን ነገር አትነግሪኝም? እሷ ናት። እኔ እኮ አላምንሽም። ብቻ እየተጠራጠርኩ ያለሁት ነገር እውነት እንዳይሆን። ልክ ነሽ። የቀድሞውን ፍቅረኛ ቲጂ ማለት ነው። በስመ አብ በስመ አብ። ምን አይነት ግጥምጥሞች ነው?
እዚህ አይነት ነገር ይፈጠራል ብዬ እንዴት አላሰብኩትም? ሻውን ቆይ ምንድነው የሚደረገው? በቃ ምን ይደረጋል? ዮኒም ሰፈሩ አይንሽ ላፈር ብለውኛል። እኔ አንዴ በዮኒ ልብ ውስጥ ሞቻለሁ። ቅድም ጥላቸው ፊቱ ላይ አንብቤያለሁ። እውነት ለመናገር እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። ግን ደግሞ እውነቱን ስነግርሽ ዮኒን በጣም ጎርተሽ ነው የሄድሽው። ልክ ነሽ፣ በጣም ጎድቻለሁ። ግን እግዚአብሔር ይመስገን እኔ ብሰብረውም አንቺ ዳግም እንዳይሰበር አድርገሽ ጠገነሽው ነው። በቃ ህይወት እንዲህ ናት። ዮኒ ለእኔ ጸጸቴ፣ አንቺ ደግሞ የፍቅር ስጦታሽ። ሄሌኒ ፍቅር ወይ አባትዬ፣ እንዴት ደስ እንዳለኝ እንዳትጠይቂኝ። ምን ተገኘ? እቺ ምን ተገኘ ብቻ ባለፈው ኢንተርቪው የጠሩኝ ቦታ ከነገ ጀምረ ስራ መጀመር ትችላለህ አላሉኝም መሰለሽ? በቃ ነኝና በማየጠላ እናከብረዋለን። ኧረ ሙሉን ይዘጋዋለሁ እንድች ብለሽ እንዳታስቢ። የኔ ውድ በጣም ደስ የሚለው። በጣም ነው ደግሞ የምወድሽ። እሺ በቃ እዛው እንገናኝ። እሺ እኔ ፍቅር መጣሁ። በቃ እሺ ምን ናናክ ባንዴ ሙሽ ተቀየረ። አዎ በእናትሽ ዮኒዬ እኮ ስራ አገኘ። ደስ አይልም? ደስ ይላል። ደግሞ የደስደስ የማሚን ጠላ ልጋብዝሽ ነው ይብሎኛል እና በቃ ልሄድ ነው። ለማሚን ጠላ ዛሬ ፏ ነው። ቻው በቃ እሺ። መልካም ቀን ይሁንላችሁ። አይገርምም? ይኸው ለካ እንደዚህም ደስታ መፍጠር ይቻላል። በእናቱ ቂጣና ጠላ። እኔ ግን ጠላ ውስጥ ካለ ደስታ ይልቅ ውስኪ ውስጥ ካለ ጸጸት ውስጥ ራሴን ዘፈኩኝ። አይዞሽ የኔ ቆንጆ፣ ሁሉም ነገር ያልፋልሽ። ወይ ጉድ! ሮማን ፊልም አስመሰላችሁት እኮ። እኔንም ቸክ እያረጋችሁ ቸክ አርጉኝ። አይ ማሚ፣ እማዬ አልገባሽም አንቺ እንዴት ደስ እንዳለኝ። እንዴ በአንቺ ጸሎት ምክንያት ይኸው ስራ ተገኛ። ነገሩ ጸሎት እንኳን አጸልይ እት ጸልያለሁ። አንዳንድ ቀን መንጀ ሲመጣ ነው እንጂ እኔ እኮ ነግሬሃለሁ ዮኒዬ፣ ያንተ ፀሐይ መውጫ ዘመን ደርሷል ብዬ ነበር እኮ። አልሰማኸኝም እንጂ ልጅ። በትክክል እሱ ቀን ዛሬ ነው። ናፍቆትዬ የኔ ግድ አንቺ ከመጣሽ በኋላ እኮ ሁሉ ነገር ይኸውልሽ ተንበሻበሽ። ስማም ወልደ መንፈስ መንጂ የሚታጠብ ልብስ ነው በለኝ። እንዴ ጋሽ መንጌ ከሀገር ሊወጡ ነው እንዴ? ይኸው ከዚህ በኋላ ወይ ትቀደኛለህ ወይ ትሰፋኛለህ። ከዚች ቤት ንቅንቅ አይደለም። እኔ ሴት ልጅ አንተማ ናፍቆት ጋር የፖለቲካ ጥገኝነት ጠይቅና አንተ ብዛ ግባ። ናፍቆትዬ መንጂ ያለሽን እንዴት አሰብሽው? ማሚዬ ደስታ ነው። እኔም ደስተኛ